ከጨካኝ እንጀራ እናቷ ቢያትሪስ ሰይጣናዊ እጅ ለማምለጥ ነፍሷን ይዛ ስትሮጥ በድንገት ራሷን የቢሊየነሩ ጁሊያን ስተርሊንግ መኪና ፊት ለፊት አገኘችው። ይህ አጋጣሚ የማያ የነጻነት መንገድ ነው ወይስ የከፋ አደጋ? ጁሊያን ያዳናት ምስኪን ሴት ቤተሰቡን ካጠፋው ከጨካኙ ጄራልድ ኦኪፍ ጋር የነበራት ድብቅ ሰንሰለትን ሲያውቅ ምን ያደርግ ይሆን? ኬም የደረሰበት አስደንጋጭ ሚስጥር የጁሊያንን በቀል ወደ ፍቅር፣ የማያን ፍርሃት ደግሞ ወደ ታላቅ ስልጣን እንዴት ሊቀይረው ቻለ? በአንድ የመኪና ገጠመኝ የጀመረው ይህ ጉዞ መቃብር ላይ በሚበቅሉ የዱር አበቦች ውበት ወይስ የቆየ ጥላቻ ዑደትን ይዞ ያከትማል? እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ይህችን ልጅ አይታታል? አይ ማማ አላየኋትም። ወደዚያ መንገድ የሮጠች ይመስለኛል። በዚያ ሌሊት ዝናቡ መዝነብ ብቻ ሳይሆን መንገዱን በኃይል አጠቃው። የውሃ ጋጋታ ከሰማይ ላይ ተከስክሶ በከተማዋ ዳርቻ በሚገኘው ብቸኛ አስፋልት ላይ በኃይል ይደበድብ ነበር። ነጎድጓድ እንደ ተቆጣ ከበሮ በሰማያት ላይ ይንከባለል ነበር። መብረቁም ጨለማውን በአጭርና በሚያሳውሩ ብልጭታዎች ይከፋፍለው ነበር። ዓለም ባዶና የተተወች ትመስላለች። ተስፋ እንኳን ከማዕበሉ ተሸሽጎ ያረፈ ይመስል ነበር። ከዚያም አንድ ምስል ከጥላ ውስጥ ብቅ አለ። ማያ ከአንድ ጠባብ የጭቃ መንገድ ላይ ተደናቅፋ ወጣች። ባዶ እግሮቿ በረጠበው ድንጋይ ላይ ይንሸራተታሉ። ስስ ቀሚሷ ጫፉ ላይ ተቀዷል፣ ከሰውነቷ ጋር ተጣብቋል። ጭቃ እግሮቿ ተቀብተዋል። ዝናብ ጸጉሯን ፊቷ ላይ ለጥፎታል። አተነፋፈሷ በከባድና በተቆራረጠ ስክስክታ የተሞላ ነበር። የሮጠችው ወደ ሰላም አልነበረም፣ ወደ ብርሃንም አልነበረም። የሮጠችው ከበስተጀርባዋ የከፋ ነገር እየመጣ ስለነበር ብቻ ነው። በፍርሃት በፈጠጡ አይኖቿ በረገበ ደረት ወደ ኋላ ዞር ብላ ተመለከተች። አይሆንም ስትል በሹክሹክታ ተናገረች። ድምጿ በማዕበሉ ሊዋጥ ጥቂት ብቻ ቀረው። የመብረቅ ብልጭታ ከኋላ ያለውን የጭቃ መንገድ ገለጠው። ለአንዲት ቅስፈት ዓለም ጸጥ አለች። ከዚያም አየችው የሚንቀሳቀስ ጥላ፣ ከዝናብ ውስጥ የሚወጣው ቅርጽ። ማያ ትንፋሿ ተቋረጠ። አምላኪ ሆይ እባክህን እርዳኝ እያለች ወደፊት እየተወልከፈከፈች አለቀሰች። በዚያ ጊዜ ነበር የመኪናው የፊት መብራቶች የታዩት። ሁለት ስለታም ነጭ የብርሃን ጨረሮች የዝናቡን መጋረጃ ቀደው በብቸኛው መንገድ ላይ ወደሷ እየተጣደፉ መጡ። የኃይለኛው ሞተር ዝቅተኛ ድምጽ እየጎላ መጣ። መኪናው ፈጣን ነበር፣ በጣም ፈጣን። ማያ በመንገዱ መሃል ደንዝዛ ቀረች። ልቧም ጎድን አጥንቷን ይደበድብ ነበር። እባክህ ቁም እያለች እጆቿን ወደ ላይ አንስታ ጮኸች። በሚያምረው የቅንጦት መኪና ውስጥ ሹፌሩ በለገመ ድምጽ ተሳደበ። ጌታዬ፣ መንገድ ላይ አንድ ሰው አለ። ብሬክ ሲረግጥ መኪናው ጩኸት አሰማ። ጎማዎች በረጠበው አስፋልት ላይ ጮሁ። ተሽከርካሪው ወደ ጎን ተንሸራቶ በኃይል ቆመ። ከማያ ከሚንቀጠቀጠው አካል ጥቂት እርምጃዎችን ርቆ ነበር። ከዝናቡ በስተቀር ለሰከንድ ሁሉም ነገር የሌለ ይመስል ነበር። ማያ ከራስ እስከ እግሯ እየተንቀጠቀጠች እዚያው ቆመች። አይኖቿ በተሳፋሪ ወንበር በኩል ባለው በጨለማው መስታወት ላይ አረፉ። ከዚያም ጉልበቶቿ ከዷት። ወደፊት ተደናቃቅፋ ሁለቱንም መዳፎቿን በመስታወቱ ላይ ጫነች። እባካችሁ ስትል ድምጿ እየተቆራረጠ አለቀሰች። እባካችሁ ለምናችኋለሁ። በመኪና ውስጥ ጁሊያን ስተርሊንግ መንፈስ እንደሚያይ ሰው በትኩረት ተመለከታት። የውስጡ ለስላሳ መብራቶች ፊቱን ገለጡት። ፊቱ የተረጋጋ ነበር። የቦርድ ክፍሎችን ማዕበል ለመቆጣጠርና ገበያዎችን ወደ ፈቃዱ ለማጠፍ የለመደ ሰው ፊት ነበር። ሆኖም በዚያ ቅስፈት ግን ቁጥጥሩ ተሰባበረ። ጣቶቹ አሁንም በያዘው ብቸኛ የዱር አበባ ግንድ ላይ
ጠበቅ አሉ። የዚህ አበባ ቅጠሎች በዝናቡ ከመቃብር ስፍራ በመጣው ረጅም ጉዞ ምክንያት ረግፈውና ደክመው ነበር። ከመስኮቱ ውጭ ያለችው ልጅ ረጥባለች፣ እየደማች ነው፣ ተስፋም ቆርጣለች። አይኖቿ ውስጥ ሰሊናን አያት። እንደ ሞተችበት ሁኔታ ሳይሆን በአንድ ወቅት እንደነበረችው ሆና፣ በፍርሃት ተውጣ፣ ትንሽ ሆና እናም በዓለም ተጥላ። ማያ በመስታወቱ ላይ በደካማ ሁኔታ አንኳኳች። እንባዋ ከፊቷ ላይ ካለው የዝናብ ውሃ ጋር እየተቀላቀለ ነበር። እባክዎ ጌታዬ ሊረዱኝ ይገባል ስትል ስቅስቅ ብላ አለቀሰች። ይሰሙኛል ጌታዬ? የጁሊያን ትንፋሽ ጉሮሮ ላይ ተቀረቀረ። እሷ ማናት ሲል በዝግታ ጠየቀ። ምንም እንኳን ድምጿ በወፍራሙ መስታወት ውስጥ ባያልፍም ማያ ራሷን በኃይል ነቀነቀች። እየመጣች ነው፣ እባካችሁ እኔ ወደዛ መመለስ አልፈልግም። ሹፌሩ ግራ ተጋብቶና ተረብሾ ወደ ጁሊያን ዞረ። ጌታዬ ፖሊስ ልጥራ? የማያ አይኖች በፍርሃት ፈጠጡ። አይ እባክህ ፖሊስ አትጥራ። እሷ እንደ ሁልጊዜው ተዋሻችኋለች፣ ሁልጊዜም ተዋሻለች። እብድ ናት ትላለች፣ ሌባ ናት ትለኛለች እና መልሳ ትወስደኛለች። ከዚያም ድምጿ ልትቆጣጠረው ወደማትችለው ስቅስቅታ ተቀየረ። ጁሊያን በደረት ውስጥ የሆነ ነገር ሲቀደድ ተሰማው። ሌላ ሌሊት፣ ሌላ ማዕበል፣ መቼም ላልመጣ እርዳታ ስትለምን የነበረች ሌላ ሴት ልጅ አስታወሰ። የደጃፉን እጀታ ለመያዝ ሲዘረጋ ጣቶቹ ተንቀጠቀጡ። በሩን ክፈተው አለ በዝግታ። ጌታዬ፣ ሹፌሩ አመነታ። በሩን ክፈተው። በሩ በለስላሳ ድምፅ ተከፈተ። ማያ እንድትጋበዝ አልጠበቀችም። ማያ በሩን በኃይል ከፍታ ወንበሩ ላይ ወደቀች። ሌዘሩን አራሰችው። እንደ ፈራ ልጅ ተኮማተረች። አመሰግናለሁ፣ በጣም አመሰግናለሁ ደጋግማ በሹክሹክታ ተናገረች። ጥርሶቿ እየተንቀጠቀጡ ነበር። እባክህ እንዳታገኘኝ፣ እባክህ መልሳ እንዳትወስደኝ። ጁሊያን ምንም አላለም። በሩን ዝም ብሎ ዘጋው። በውጭ ዝናቡ ተቀየረ። አንድ ሰው ከጭቃው መንገድ ወጣ። ወደ መኪናው የፊት መብራቶች ብርሃን ተራመደ። ቢያትሪስ ነበረች። ጸጉሯ ፊቷ ላይ ተለጥፏል። የዝናብ ውሃ በሹል ፊቷ ላይ ይፈሳል። በእጇ የቆዳ ቀበቶን ይዛለች። ጫፉም እንደ እባብ ጭራ ተጠቅልሏል። አይኖቿ በቅንጦት መኪናው ላይ አርፈው በንዴት ይቃጠሉ ነበር። አንድ እርምጃ ወደፊት ተራመደች። ማያ ብላ ጮኸች። ድምፁ ማዕበሉን እየቀደደ አሁን ወደዚህ ተመለሺ። በመኪናው ውስጥ ማያ ትንሽ የተሰበረ ድምፅ አውጥታ ወደ ወንበሩ ይበልጥ ተጠጋች። እሷ ናት እያለች በሹክሹክታ ተናገረች። ድምጿ እምብዛም አይሰማም ነበር። እባክዎ እንዳትወስደኝ። ቢያትሪስ ቀበቶን ከፍ በማድረግ ሌላ እርምጃ ተራመደች። አንቺ ውለታ ቢስ ልጅ ስትል ወደ ዝናቡ ጮኸች። ከኔ ማምለጥ የምትችይ ይመስልሻል? ተመለሺ ወደዚህ። ጁሊያን በመኪናው የፊት መስታወት በኩል አያት። ፊቱ ምንም ስሜት የማይታይበት፣ ልቡ ግን ለዓመታት ቀብሮት በነበረ ቁጣ ይመታ ነበር። ንዳው አለ በዝግታ። ሞተሩ ተነሳ። መኪናው ተንቀሳቀሰ። ወደፊት ሲምዘገዘግ ጎማዎቹ ውሃውን ይረጩ ነበር። የኋላ መብራቶቹ በማዕበል ውስጥ ቀይ ሆነው ይበሩ ነበር። ቢያትሪስ መንገድ ዳር ደንዝዛ ቆመች። ዝናቡ በላዩ ላይ ይፈስ ነበር። ቀበቶም ከጣቶቿ ቀስ እያለ ሲንሸራተት ጨለማው መኪናውንና ልታስራው የሞከረችውን ልጅ ዋጣቸው። በሚንቀሳቀሰው መኪና ውስጥ ማያ በመጨረሻም ሙሉ በሙሉ ተሰበረች። ከኋላቸው በቀረው በዝናብ በራሰው መንገድ ዝምታ ውስጥ ጁሊያን ስተርሊንግ የቀበረው የመሰለው ያለፈው ታሪክ ድጋሚ እንዳገኘው ተገነዘበ። ሊፍቱ ያለ ምንም ድምፅ ያለ ክብደት በቀስታ ተነሳ። ህንፃው ራሱ ሌሊቱን ለማወክ የፈራ ይመስላል። ለስላሳ መብራቶች በመስታወት ግድግዳዎች ላይ ያበሩ ነበር። የማያን ትንሽና የሚንቀጠቀጥ ምስል ደጋግመው ያንጸባርቁ ነበር። የተወለወለ እምነበረድ ላይ በባዶ እግሯ ቆመች። የረጠበው ቀሚሷ በቀጭን ሰውነቷ ላይ ተጣብቋል። የገዛ የተሰበረ አካሏን አንድ ላይ ለመያዝ እንደምትሞክር እጆቿን በራሷ ላይ አጣጥፋለች። ከዚህ በፊት ከምድር በላይ እንዲህ ከፍ ብላ አታውቅም ነበር። በሮቹ ሲከፈቱ ዓለም ተለወጠች። የጁሊያን ፔንቶስ ከሌላ ህይወት የመጣ ይመስል ከፊቷ ተዘረጋ። ቀዝቃዛ ነጭ የእምነበረድ ወለሎች በሞቀ መብራቶች ስር ያበሩ ነበር። ግድግዳዎቹ መስታወት ነበሩ። ከስራቸው ያለውን የከተማ ሰማይ መስመር ይገልጡ ነበር። በሺዎች የሚቆጠሩ ትናንሽ መብራቶች እንደ ሩቅ ከዋክብት ይጠቀሱ ነበር።
ሁሉም ነገር ንጹህ፣ ፍጹም ጸጥ ያለ ነበር። ጩኸት የለም፣ የተደበደበ በርም የለም። በጨለማ ውስጥ የሚያባርራት የቁጣ እግር ፈሳሾችም የሉም። ማያ መግቢያው ላይ ቆመች። ትንፋሿ እየተቆራረጠ ነበር። ይህ ቤት የእርሶ ነው ስትል በትንሽ ድምፅ ጠየቀች። ወለሉ እምቢ የሚላት ይመስል ወደፊት ለመራመድ ፈራች። ጁሊያን አንዴ ራሱን ነቀነቀ። እዚህ ደህና ነሽ? ቃሉ በአፏ ውስጥ እንግዳ ሆነባት። ደህና። ማያ አንድ ጥንቃቄ የተሞላበት እርምጃ ወደ ውስጥ ገባች። ከዚያም ሌላ። የረጠበው እግሯ በዚያ በሚያበራው ወለል ላይ ደካማ ምልክቶችን ትቶ ነበር። በዝምተኛው የቅንጦት ሁኔታ በሚታየው ቴክኖሎጂ ለስላሳ ድምፅ ለሷ ለቢጤዋ በጣም ትልቅ በሆኑ ሰፊ ቦታዎች ተደንቃ ዙሪያውን ተመለከተች። በከበደ ሁኔታ ተዋጠች። ወለሉን ላቆሽሽ ነው አለች፣ ድምጿ በአፍረት ተሞልቶ። አዝናለሁ፣ ፈልጌ አይደለም። እንደዚህ ባለ ቦታ ውስጥ እኔ አልመጥንም። ጁሊያን ምላሽ ከመስጠቱ በፊት አንድ ለስላሳ ድምፅ ከፔንታውስ ውስጠኛው ክፍል ተሰማ። ልጄ እባክሽ እንደዚህ ያለ ነገር አትበይ። አንዲት አረጋዊ ሴት ወደፊት መጡ። በዚያ ቅዝቃዜና ግርማ ሞገስ ባለው ቦታ መገኘታቸው ሙቀትና መረጋጋትን የሚሰጥ ነበር። ማማሮስ ልብሷን በስርዓት ለብሳለች። ቀላል ሸሚዝ። አይኖቿ ደግና ሁሉን የሚያውቁ ነበሩ። የማያን የሚንቀጠቀጥ አካል በአንድ እይታ ተመለከተች። ፊታቸው ከደመና ውስጥ እንደሚወጣ የፀሐይ ብርሃን በሚመስል ርህራሄ ተለወጠ። ማማ በሹክሹክታ እስኪ ልይሽ። ማማሮስ በሹክሹክታ ራሳቸውን ነቀነቁ። ዝናብ እንደ እልህኛ ከበሮ ደብድቦሻል። ነይ፣ ይህ ወለል ጠንካራ ነው፣ ትናንሽ እግሮችሽን ይቋቋማል። ማያ ደካማና የሚንቀጠቀጥ ሳቅ አውጥታ በፍጥነት ወደ እሳቸው ሄደች። አዝናለሁ በሹክሹክታ ተናገረች። እኔ ችግር ለመፍጠር አልፈለኩም። ከፈለጉ ይሄዳለሁ። ወደ ቤቱ ችግር ማምጣት አልፈልግም። ማማ ቀድሞውኑ ወደ እሷ እየተቃረቡ ነበር። አንድ ሞቅ ያለ ሻሽ በማያ ትከሻ ላይ በጥንቃቄ ተቀለሉላት። በዚህ ዝናብ መሄድ በጭራሽ አሉ በጽናት። ዓለም ያን ያክል ጨካኝ ትመስልሻለች? ነይ እዚህ ተቀመጪ፣ ይሄን አድርጊና ልይሽ። ማያን እንደ ደመና ወደሚመስል ለስላሳና ሰፊ ሶፋ መሯት። ማያ ስትቀመጥ ደነገጠች። ሰውነቷ በመጨረሻም የድካሙ ክብደት ተሰማው። ማማ ትንሽ የሕክምና መርጃ ቁሳቁስ ይዘው ከፊቷ ተንበረከኩ። እንቅስቃሴያቸው ቀስ ያለና አክብሮት የተሞላበት ነበር። እስኪ ፊትሽን ልየው አሉ በቀስታ። ማያ መነታች። ከዚያም ራሷን አቀረቀረች። ማማሮስ በጉንጯ ላይ ያለውን ስምጥ በቀስታ ጠረጉት። የደረቀውን ደም እያጸዱ ማያ በድንገት ትንፋሿን ሳበች። ቀስ ማማሮስ በሹክሹክታ ተናገሩ። እንደሚያማውቃለሁ፣ ግን ህመም እንግዳ እንጂ ባለቤት አይደለም፣ ያልፋል። የማያ አይኖች በእንባ ተሞሉ። ከዚህ በፊት ማንም እንደዚህ አላደረገልኝም አለች በቀስታ፣ ሊጎዳኝ ካልሆነ በስተቀር። ማማሮስ ለጥቂት ጊዜ እጃቸውን አቆዩት። ከዚያም ከበፊቱ ይበልጥ በለሰለሰ ሁኔታ ቀጠሉ። እንግዲያውስ ዛሬ አንድ ሰው እንድትፈወሺ እንዲረዳሽ የነካሽ የመጀመሪያው ቀን ይሁን። ከክፍሉ ማዶ ጁሊያን በዝምታ ይመለከት ነበር። ለዓመታት የኖረበት ቀዝቃዛና ፍጹም ቦታ ድንገት የተለየ ትንሽና ለስላሳ መሰለው። ፔንታውሱ ራሱ ትንፋሹን የያዘ ይመስላል። ማማሮዝ በማያ ጉልበት ላይ ያለውን መቧጨር አጽድተው በጥንቃቄ ተቀለሉላት። ከዚያም ወደ አይኖቿ ተመለከቱ። ስምሽ ማን ነው ልጄ? ማያ በሹክሹክታ ተናገረች። ማማሮዝ ፈገግ አሉ። ማያ ዛሬ ሌሊት እዚህ እንኳን ደህና መጣሽ። ወደዚህ ደጃፍ ያባረረሽ ማዕበል ምንም ይሁን ምን ይህንን ደጅ ሊሻገር አይችልም። የማያ ከንፈሮች ተንቀጠቀጡ። እርግጠኛ ኖት ስትል ጠየቀች። ድምጿ እምብዛም አይሰማም። ምክንያቱም ሰዎች ሁልጊዜም እንደዚህ ይላሉ፣ ከዚያም ሐሳባቸውን ይቀይራሉ። ማማሮስ እጃቸውን ዘርግተው የማያን ጉንጭ ያዙ። መዳፋቸው የሞቀና ጽኑ ነበር። በደንብ ስሚኝ ማያ አሉ በቀስታ። ይህ ቤት ብዙ ክፍሎች አሉት፣ ግን ደግነት ብዙ ቦታ አይፈልግም። ልብሽን አሳርፊ። አንቺ እዚህ ሸክም አይደለሽም። በማያ ውስጥ የነበረ ነገር በመጨረሻም ተሰበረ። ትከሻዎቿ ተንቀጠቀጡ። እንባዎች በነፃነት ፈሰሱ። በዚህ ጊዜ ከፍርሃት የተነሳ ሳይሆን እንክብካቤ ከመደረጉ የተነሳ ከሚመጣው እንግዳ ስሜት ነበር። ራሷን አቀረቀረችና ዝም ብላ አለቀሰች።
ድምጿ በዚያ ሰፊና የቅንጦት ቤት ውስጥ ትንሽ ነበር። ጁሊያን በከተማው መብራቶች አይን እየተጋረደ በትንሹ ወደ መስኮቱ ዞረ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በዓለሙ ዙሪያ የገነባቸው ግንቦች ጥበቃ መስለው አልታዩትም። ቀስ ብሎ እንደሚከፈት ቤት መስለው ታዩት። ተከታታዮቹ ቀናት በዝምታ አለፉ። ማያ ያልጠየቀችው ነገር ሁሉ ተሰጣት። በአልጋው ጠርዝ ላይ በስርዓት የታጠፉ ንጹህ ልብሶች፣ በጣም ትልቅና ለስላሳ ከመሆኑ የተነሳ በህልም ውስጥ የመተኛት ያህል የሚሰማ ክፍል፣ ያለምንም ጥያቄ የሚቀርቡ የሞቁ ምግቦች። በፔንታውሱ ሰፊ ኮሪደሮች ውስጥ ስትራመድ በአክብሮት ራሳቸውን የሚነቀንቁላት የደህንነት ጠባቂዎች። ሆኖም ወደዚህ ያመጣት ሰው እንደ ጥላ ሆኖ ቀረ። ጁሊያን ስተርሊንግ እንዴት እንደተኛች አልጠየቃትም። ምን መብላት እንደምትወድም አያውቅም። 10 ሰው በሚያስቀምጠው ነገር ግን አንዲት የምትረብሽ ልጅ ብቻ በተቀመጠችበት ረጅም የመመገቢያ ጠረጴዛ ላይ አብሯት አልተቀመጠም። መንገዳቸው ሲገናኝ ድምፁ ስነ ስርዓት ያለው ቁጥጥር የተደረገበትና ጥንቃቄ የተሞላበት ነበር። እንደምን አመሸሽ? ማንኛውም ነገር ካስፈለገሽ ማማሮስ ትረዳሻለች። ከዚህ ያለፈ ምንም የለም። አንዳንዴ ምሽት ላይ ማያ በላይዋ ላይ አይኖች እንዳሉ ይሰማታል። እንዴት እንደሆነ ግን አታውቅም። ክትትል እንደሚደረግባት ይሰማታል። በዝምታ ሰዓታት ጁሊያን በስክሪኑ ብርሃን ስር ተቀምጦ ዝምተኛ የደህንነት ምስሎችን ይመለከታል። መስኮቱ አጠገብ ቆማ በሰማይ ላይ ቤት እንደምትፈልግ ሰው የከተማዋን መብራቶች ስታያያት በድንገተኛ ድምጾች ስትደነግጥ አየ። በጧት ብርድ ልብሶችን በስነ ስርዓት ስታጥፍ ተመለከተ። በዝርክርክነት እንዳትከሰስ የፈራች ይመስላል። እያንዳንዱ ትንንሽ እንቅስቃሴ በሱ ውስጥ የሆነን ነገር ይቀሰቅስ ነበር። ደህንነትን ሰጥቷታል። ልቡን ግን ቆልፎ አቆይቶታል። አንድ ምሽት ዝምታውን መቋቋም አቅቷት ማያ ወደ በረንዳው ወጣች። ከተማዋ በብርሃንና በጥላ ውስጥ እየተነፈሰች ከስር ማለቂያ የሌለው ሆና ተዘርግታለች። አየሩ ቀዝቃዛ ነበር። ቀደም ብሎ የነበረው የዝናብ ሽታ ይሸታል። የተዋሰችውን ሻሽ በራሷ ላይ ጠበቅ አድርጋ ጁሊያንን በመስታወት መከታው አጠገብ ብቻውን ቆሞ አገኘችው። የከተማው ብርሃን በአይኖቹ ውስጥ ያንጸባርቅ ነበር። በለስላሳ ድምፅ ጉሮሯን አጸዳች። ጌታ ጁሊያን ዞር አለና ተገረመ። ማረፍ አለብሽ። መተኛት አልቻልኩም። ከዚያም ቆም ብላ ቤቱ በጣም ጸጥ ይላል፣ ሐሳቤ እንዲጮህ ያደርገዋል። በዚያ ላይ ሊስቅ ትንሽ ቀረው፣ ግን ፈገግታው ሙሉ በሙሉ ሳይፈጠር ጠፋ። ይህ ቦታ ለዝምታ ተብሎ የተሰራ ነው። ማያ ጥንቃቄ የተሞላበት ርቀት ጠብቃ ወደሱ ቀረበች። በመካከላቸው ያለው ክፍተት እንደ ወንዝ ነበር። ለምን ወደዚህ ያመጡኝ? በድንገት ጠየቀች። ድምጿ ዝቅተኛ ግን ጽኑ ነበር። እኔ የምሰጡ ምንም ነገር የለም። ገንዘብ፣ ቤተሰብ፣ ስልጣንም የለኝም። በትክክል እንዴት ማመስገን እንዳለብኝ እንኳን አላውቅም። ቆይ ለምን ወደዚህ ያመጡኝ? ጁሊያን ወደ ከተማው ተመለከተ። ለረጅም ጊዜ ምንም አላለም። ነፋሱ በበረንዳው የአትክልት ስፍራ ውስጥ አለፈ፣ ቅጠሎቹን እያነቃነቀ። በመጨረሻም ድምጽ መጣ፣ ዝቅተኛ፣ የከበደ። እህት ነበረችኝ። ማያ ደነገጠች። ስሟ ሰሊና ነበር። ካንቺ ታንሳለች። ብሩህና እልህኛ ነበረች። በጣም ታወራ ነበር። እኔ ዝም እንድትል ነግራት ነበር። ስራ ላይ እንደሆንኩ ነግራት ነበር። ነገሮችን በኋላ ቀስ ብዬ እንደማስተካከል ነግራት ነበር። መንጋጋው ጠበቀ። ግን ታውቂያለሽ፣ በጭራሽ አላደረኩትም። ማያ ትንፋሿን ዋጠች። ምን ሆነች? ጁሊያን አይኖቹን ላፍታ ጨፈነ። ላድናት አልቻልኩም። ገንዘብ፣ ስልጣን፣ ግንኙነቶች ነበሩኝ። ለህመሟ የሚሆን ግን ጊዜ አልነበረኝም። ወደ ኋላ ዞር ብዬ ስመለከት ቀድሞውኑ ሄዳ ነበር። በመካከላቸው ዝምታ ሰፈነ፣ ወፍራምና የሚያም ዝምታ። የማያ ድምጽ ለሰለሰ። ስለዚህ በዚያ ሌሊት እኔን ስታየኝ እሷን አየህ? አለች። ፊትሽን ሳይሆን ፍርሃትሽን መልሰሽ ወደዛ ላለመሄድ የለመንሽበት መንገድ። የእቴን ድምጽ ባንቺ ውስጥ ሰማሁት። ይህ አንቺ ለኔ ስለሚገባሽ ነገር አይደለም ማያ፣ ይህ ስለኔ ነው። ትንፋሹን ቀስ ብሎ አወጣ። በመጨረሻም ትክክለኛውን ነገር አገኘ። ማያ አንድ እርምጃ ቀረብ አለች። ለዘላለም ራስህን መቅጣት የለብህም አለች በቀስታ። በሷ ላይ የደረሰው ነገር ያንተ ጥፋት አይደለም። ጁሊያን መራራ ትንፋሽ አወጣ። የምትወደውን ሰው ስትከዳው
ጥፋቱ ጥላ ይሆናል። በሄድክበት ሁሉ ይከተልሃል። እሷም ከተናገረችው በኋላ በመረዳት ራሷን ነቀነቀች። እንግዲያውስ ምናልባት በሹክሹክታ ተናገረች። ያዳንከኝ እሷን ስላጣሃት አይደለም። ምናልባት ያዳንከኝ አሁንም የምትሰጠው ፍቅር ስላለ ይሆናል። ተመለከታት። በእውነት ተመለከታት። በጣም ደፋር ነሽ አለ በቀስታ። ማያ በሐዘን ውስጥ ያለ ትንሽ ፈገግታን አሳየች። ብቻ መሮጥ ሰልችቶኛል። ከተማዋ ከስራቸው ትጮህ ነበር። ሰፊና ሕያው ሁለት የተሰበሩ ነፍሳት ክፍት የሌሊት አየር ውስጥ ጎን ለጎን ቆሙ። ሳይነካኩ፣ ገና ሳይፈወሱ፣ ግን በመጨረሻ ተያይተዋል። በቃላቶቻቸው መካከል ባለው ዝምታ ውስጥ እውነት እንደ ለስላሳ ዝናብ ሰፈነ። አንዳንዴ ማዳን የበጎ አድራጎት ስራ አይደለም። አንዳንዴ ካለፈ ታሪካችን ለሆነ መንፈስ የምናካፍለው የተቀደሰ ዕዳ ነው። ቀናት አለፉና ፔንታውሱ በተለየ ሁኔታ መተንፈስ ጀመረ። በአየር ውስጥ ከብዶ የተቀመጠው ዝምታ ቀስ በቀስ በለስላሳ ሁኔታ መለወጥ ጀመረ። የማይታይ ነገር ድጋሚ መተንፈስ እንደሚማር ሁሉ ነበር። ማያ በዚህ ጊዜ ሰፊና በሚያበራ ክፍል ውስጥ በጥንቃቄ በተሞላ በራስ መተማመን ትንቀሳቀስ ነበር። እርምጃዎቿ ጸጥ ያሉ ነበሩ፣ ነገር ግን መገኘቷን የበለጠ ሙቀት ነበረው። ውድ ነገር እሰብራለሁ ብላ የምትፈራ እንግዳ ሆና አትመላለስም። መኖር እንደሚፈቀድላት ማመን የጀመረች ነፍስ ሆና ትመላለሳለች። አንድ ቀን ከሰዓት በኋላ ማማሩስ ረጅምና ያሸበረቀ የሀገር ጨርቅ በትከሻዋ ላይ ስትጠመጥም አዩአት። ቀለሞቹ በዚያ ቀዝቃዛ ነጭ ግድግዳ ላይ ደማቅና ሕያው ነበሩ። ልጄ ወዴት እየሄድሽ ነው? ማማሩስ ሁሉን በሚያውቅ ፈገግታ ጠየቁ። ወደ ገበያ፣ ማያ መለሰች። የሆነ ትንሽ ነገር መግዛት እፈልጋለሁ። ማማሩስ ወደ ተዘጋው የጁሊያን ቢሮ በር ከዚያም ወደ ማያ ተመለከቱ። ካርዱ ጠረጴዛው ላይ አለ። ሆነ ብሎ ትቶት ነው ሄደው። ማያ መነታች። ጣቶቿ የካርዱን ጫፍ ነኩት። ገንዘብ ማባከን አልፈልግም። ማማ በፈገግታ ማባከን? ይሄ ቤት ቀድሞውኑ በቂ አባክኗል። ሂጂና ትንሽ ቀለም አምጪለት። ማያ ስትመለስ አይኖቿ በፍርሃት ኩራት ያበሩ ነበር። የገዛችውን ጨርቅ ዘረጋችው። በሞቀ ቢጫና ጥቁር ሰማያዊ ቀለሞች ያሸበረቀ ነበር። በረጅሙና ደረቅ ሶፋው ጀርባ ላይም በጥንቃቄ ዘረጋችው። ጨርቁ የክፍሉን ሻካራ መስመሮች አለሰለሳቸው። ክፍሉ ራሱ ይበልጥ ሰው ወደ መሆን የተለወጠ ይመስላል። ጁሊያን ከቢሮ እንደወጣ ወዲያውኑ አስተዋለው። ቆም አለ። ሶፋው ላይ ዝም ብሎ የልብ ትርታ እንዳበቀለ ነገር በትኩረት ተመለከተ። ይሄ ምንድነው? ጠየቀ። በክፋት አልነበረም። የማያ ትከሻዎች ተወጠሩ። አዝናለሁ፣ ካልወደዱት ላነሳው እችላለሁ። ክፍሉ ብቻውን የሆነ መስሎ ስለታየኝ ነው። ብቻውን? እሷ ከምታውቀው በላይ በጥልቀት ነካው። አይ ይሁን፣ ችግር የለውም፣ የተለየ ነው። በዚያ ምሽት ፔንታውሱ በብረትና በመስታወት መካከል ቦታ በሌለው ሽታ ተሞላ። ሽንኩርት ሲጠበስ የሚወጣው ሽታ፣ ቅመሞች በሞቀ ዘይት ውስጥ ሲገቡ፣ ምድራዊና የሚታወቅ ነገር፣ የሚስቁና የሚከራከሩ የሚዋደዱ ኩሽናዎችን ለሰውነት የሚያስታውስ ነገር። ጁሊያን ኮሪደሩ ላይ ቆመ። እጁ አሁንም የበሩን ፍሬም እንደያዘ ነው። ይሄ ሽታ ምንድነው? ሲል ጠየቀ። ማያ የእንጨት ማንኪያ በእጇ ይዛ ከኩሽናው ብቅ አለች። ምግብ ነው አለች በአፍረት። እውነተኛ ምግብ። ማማ ኩሽናውን መጠቀም እንደምችል ነግረውኛል። ደህና እንደሆነ ተስፋ አደርጋለሁ። በጣም በፍጥነት ከተንቀሳቀሰ ቅስፈቱ የሚጠፋ ይመስል በቀስታ ገባ። ያ ትልቅና ንጹህ ኩሽና አሁን የምግብ ዝግጅትን ለስላሳ ግርግር ይዟል። እንፋሎቱ ወደ አየሩ ይወጣል። ድስቶች በዝቅተኛ እሳት ላይ ይንኮሻኮሻሉ። እህቴ እንደዚህ ትሰራ ነበር አለ ሳያስበው። ማያ ቀና ብላ ተመለከተች። ጥሩ ትሰራ ነበር? ራሱን ነቀነቀ። ከልቧ ነው የምትሰራው። ምግቡ መቼም ፍጹም አልነበረም፣ ግን ሁልጊዜ ቤት ቤት ይል ነበር። ማያ በቀስታ ፈገግ አለች። እንግዲያውስ ተቀመጥ፣ ያንን ስሜት ለማስታወስ እንሞክር። ረጅሙና መደበኛው ጠረጴዛ ላይ ሳይሆን ኩሽና ውስጥ ባለው ጠረጴዛ ላይ በሉ። ምግቡ ቀላል፣ ሞቅ ያለና እውነተኛ ነበር። ጁሊያን የመጀመሪያውን ጉርሻ ጎረሰና በደረቱ ውስጥ የሆነ ነገር ሲላላ ተሰማው። ለማምለጥ ሳይሆን በሌላ ሰው ፊት ሰው መሆን ምን እንደሚመስል ለማስታወስ ለአጭር ሰከንድ አይኖቹን ጨፈነ። ይህ ጥሩ ነው አለ በቀስታ።
የማያ ፊት በብርሃን ተሞላ። ትንሽና ኩራት የተሞላበት ፈገግታ ታየ። ልዩ ነገር አይደለም ሲል መለሰ፣ ግን እውነተኛ ነው። ቆይቶም ምሽቱ ወደ ሌሊት ሲለወጥ ማያ ወደ በረንዳው ወጣችና በአንድ የተረሳ ጥግ የተቀመጠች ትንሽ የተክል አበባ አየች። ቅጠሎቿ ደብዝዟል። አፈሯ ደርቆ ተሰነጣጥቋል። ቅጠሎቿ ደብዝዟል። አፈሯ ደርቆ ተሰነጣጥቋል። አጠገቧ ተንበረከከች። ቅጠሏን በቀስታ ነካች። ኦ አንቺ ምስኪን በሹክሹክታ ተናገረች። አንቺንም ረስተውሻል አይደል? ውሃ መጣች። በጥንቃቄ አፈሩ ላይ አፈሰሰች። ተክሏንም የከተማውን መብራት ብርሃን እንዲያገኝ አስተካከለችው። አይዞሽ ብላ በሹክሹክታ ተናገረች። አስታውስሻለሁ እሺ? ከውስጥ ጁሊያን በመስታወት ውስጥ ሆኖ ይመለከታት ነበር። ለምትሞተው ተክል የምታወራበት መንገድ፣ በእጆቿ ውስጥ ያለውን ትዕግስት፣ በዚያች ትንሽ የእንክብካቤ ተግባር ውስጥ ያለውን ጥልቅ እምነት አየ። አልተንቀሳቀሰም። ዝም ብሎ እዚያው ቆሞ በደረት ውስጥ የማይታወቅ ነገር ሲንቀሳቀስ ተሰማው። ተስፋ ተቆርጦበት የነበረ ተክል በቀስታ ወደ ህይወት ሲመለስ፣ እናም በዚያ ደካማ ተስፋ ባለው ተግባር ውስጥ ጁሊያን ራሱን አየ። ከዓመታት በኋላ ለመጀመሪያ ጊዜ ፔንታውሱ በብቸኝነት የቆመ ሐውልት መስሎ አልታየውም። የሆነ ነገር ሊያድግበት የሚችል ቦታ እንደሆነ ተሰማው። ገበያው በዝምታ አልተቀበላቸውም። በጫጫታ፣ በቀለም፣ በሙቀትና በህይወት አቀፋቸው። የውይይት ከበሮ ከያቅጣጫው ይደበድብ ነበር። ነጋዴዎች ዋጋቸውን በደማቅ የዜማ ድምጽ ይጣሩ ነበር። አየሩ በተቆላ በቆሎ፣ በርበሬ፣ ትኩስ ቅጠላ ቅጠልና በከሰዓት በኋላ ፀሐይ በሞቀ ላብ ሽታ የታመቀ ነበር። ጨርቆች እንደ ደማቅ የደስታ ባንዲራዎች በሰልፍ ይውለበለቡ ነበር። ልጆች በሳቅ በሰዎች መካከል ይሽለከለካሉ። እናም የሆነ ቦታ አንድ ሬዲዮ የቆየ የፍቅር ዘፈን ይለቅ ነበር። ይህም አንዲት ሴት ቲማቲሞችን በስርዓት በቀይ ፒራሚዶች ስታዘጋጅ በለስላሳ ድምጽ እንድታንጎራጉር አድርጓታል። ጁሊያን ወደ ህዝቡ መካከል ገባና ወዲያውኑ የዛ ቦታ አካል እንዳልሆነ ተሰማው። ልብሶቹ በሱ መመዘኛ ቀላል ነበሩ። ነገር ግን የሸሚዙ አቆራረጥ፣ የጫማዎቹ ጥቃቅን ብርሃን፣ ትከሻውን የያዘበት ጥንቃቄ የተሞላበት መንገድ የዚህ ዓለም እንግዳ መሆኑን ያሳብቁበት ነበር። ሰዎች ያለ ይቅርታ ይገፉታል። አንዲት ሴት በጆሮ አጠገብ በጣም ጮክ ብላ ሳቀች። አንድ ልጅ በእግሮቹ መካከል ሮጦ ጠፋ። ግርግሩ በየአቅጣጫው ይጫነው ነበር። ወደ ማያ ጠጋለና በጣም ይጮሃል አላት፣ ድምጹን ለማረጋጋት እየሞከረ። እዚህ ውስጥ እንዴት ነው የምታስቢው? ማያ ወደሱ ዞረች። አይኖቿ በሩ። ፊቷም በዚያ በፔንታውሱ ዝምተኛ ኮሪደሮች ውስጥ አይቶት በማያውቀው ሁኔታ ሕያው ሆነ። እዚህ አታስብም። ደህንነት እንዲሰማ ቤተ መንግስት ገነባ፣ ሙዚቃውን ግን ዘጋህበት። እርግጠኛ ባልሆነ ሁኔታ ዙሪያውን ተመለከተ። ሙዚቃው ሊውጠኝ እየሞከረ ይመስላል። ፈገግ ብላ ለጥቂት ጊዜ እጁን ያዘችው። በህዝቡ መካከል እየመራችው እንግዲያው ሲዋጥህ እንዳሰጥም እንዴት መንሳፈፍ እንደምትችል ትማራለህ። የመስታወት ማሰሮች በደማቅ ቀይ፣ በሞቀ ወርቃማና በምድራዊ ቡናማ ቀለሞች በሚያበሩበት የቅመም መሸጫ ሱቅ ዘንድ ቆሙ። ባለቤቱ ደግ አይኖች ያሉት አዛውንት ሰላምታ ሰጧቸው። ልጄ እንኳን ደህና መጣሽ። ምን እየሰሩ ነው ዛሬ? ማያ ለአንድ ሰከንድ አይኖቿን ጨፍና በጥልቀት ተነፈሰች። ቤት አለች በቀላሉ። ከዚያም ሳቀች። ይህ በርበሬ ስንት ነው? ሰውየው ዋጋ ተናገረ። ማያ ምላሽ ከመስጠቷ በፊት ጁሊያን ወደ ቦርሳው እጁን ሰደደ። እኔ ከፍላለሁ አለ በፍጥነት። ማያ እጁን መታ አደረገችው፣ በጨዋነት ግን በጽናት። አትቸኩል ባለጸጋው ሰው፣ እዚህ ሰዎችን እንዲህ አንሳደብም። ባለቤቱ በፈገግታ ሚስት ብልህ ናት አለ። ማያ ፊቷ ቀላ። እኔ ሚስቱ አይደለሁም አለች በፍጥነት። ከዚያም ቆም አለችና ገና ስትል ሳታስበው ጨመረች። ቃላቱም ለአጭር የማይመች ሰከንድ በአየር ላይ ተንጠልጥለው ቀሩ። ጁሊያን ጉሮሮን አጸዳ። እያስተማርሽኝ መሆኑ ነው? ማያ አይኖቿ እየፈነጠቁ ወደ ባለቤቱ ዞረች። ባባ ያ ዋጋ ለጎብኚዎች ነው። እኛን በደንብ ይዩን። የልብ ስብራትን የምንችል ሰዎች እንመስላለን። ሰውየው ጮክ ብሎ ሳቀ። ልጄ ስለታም ምላሽ ነው ያለሽ እና ይበልጥ ስለታም ልብ ስትል መለሰች።
ጥቂት ብሮች በጠረጴዛው ላይ ያስቀመጠች ነበር። ይህ ተገቢ ነው። ባለቤቱ ገንዘቡን እየተቀበለ ፈገግ ብሎ ራሱን ነቀነቀ። ትንሽ ተጨማሪ በርበሬ ውሰጂ፣ ኩሽናሽ ያመሰግንሻል። ጉዟቸውን ሲቀጥሉ ጁሊያን ተመለከታት። ያንን ማድረግ አልነበረብሽም። ነበረብኝ። ገንዘብም ይጮሃል ጁሊያን። አንዳንዴ እንዴት በሹክሹክታ ማውራት እንዳለበት መማር ያስፈልገዋል። እሱም እሷን ከዚያም በዙሪያቸው ያሉትን ሰዎች ተመለከተ። ለመጀመሪያ ጊዜ በየቦታው የሚታዩትን ትናንሽ ታሪኮች አስተዋለ። አንዲት ሴት በድንች ምክንያት ባሏን ስትቀልድበት፣ አንድ ወጣት ልጁ ለክንድ የሚከብድ ቅርጫት በኩራት ተሸክሞ ሲሄድ፣ አንዲት አሮጊት በደከሙ እጆቻቸውና በደማቅ ፈገግታ ደንበኞችን ሲባርኩ። ማያ የጨርቅ መሸጫ ቦታ ጋር ቆመች። አንድ ጨርቅ አንስታ በጁሊያን ደረት ላይ አደረገችው። ይህ ይስማማሃል? አለች እየሳቀች። በህይወቱ ውስጥ ተጨማሪ ቀለም ያስፈልግሃል። እኔ ቀለሞችን አልለብስም መለሰ። እሷም ራሷን ዘመም አደረገች። ምናልባት ችግሩ እሱ ሊሆን ይችላል። ፈገግ በማለቱ ራሱን አስገረመ። ወደ ገበያው ውስጠኛው ክፍል ይበልጥ ሲገቡ ጩኸቱ እንደ ጥቃት መሰማቱን አቆመ። እንደ ልብ ትርታ ተሰማው። ዝርክርክ ጮክ ያለ ግን ሕያው የሆነ እና ጁሊያን ከማያ ጎን እየተራመደ ከዓመታት በኋላ ለመጀመሪያ ጊዜ ዓለሙ በዝምታና በመስታወት ብቻ የተገነባ እንዳልሆነ ተገነዘበ። እንዴት መዘመር እንዳለበት መማር ጀምሯል። የጁሊያን ቢሮ የሰው ልጅ ስቃይ እንዲገባበት ተብሎ የተሰራ ቦታ አይመስልም ነበር። ግድግዳዎቹ በጥቁር መስታወትና በለስላሳ በሚያበሩ ፓነሎች የታጠሩ ሲሆኑ በማይታወቅ ብልህነት በዝግታ ይጮሁ ነበር። ስክሪኖቹ እንደ ዝምተኛ ምስክሮች በአየሩ ላይ ይንሳፈፉ ነበር። መረጃዎችን፣ የከተማ ካርታዎችን፣ የደህንነት ምስሎችን በተረጋጋና ቁጥጥር ባለው ሁኔታ ያሳዩ ነበር። በክፍል ውስጥ ያለ ሁሉ ነገር ጁሊያን ስተርሊንግን ይታዘዝ ነበር። በደረቱ ላይ ካለው ክብደት በስተቀር ሁሉም ነገር ይታዘዘዋል። ኬም ሲገባ መስኮቱ አጠገብ ቆሞ ነበር። ኬም ቃላትን የሚያባክን አይነት ሰው አልነበረም። አቋሙ ቀጥ ያለ፣ ፊቱ ቁም ነገር ያለው፣ መገኘቱ በማዕበል ውስጥ ሊደገፉት እንደሚችሉ ግንብ ጽኑ ነበር። በእጁ ቀጭን ፋይል ይዞ ነበር። ነገር ግን አይኖቹ በዚያ ፋይል ውስጥ ያለውን የከበደ ነገር ተሸክመዋል። ሁሉንም ነገር አግኝተናል ጌታዬ፣ አለ ኬም ዝምታውን በመስበር። እሷ አዳኝ ናት። ጁሊያን ዞር አላለም። ስለ ታሪኳ እንድትመረምር ነው የነገርኩ እንጂ አስተያየትን እንድታመጣልኝ አይደለም። ኬም ቀረብ አለና ፋይሉን በሚያምረው ጠረጴዛ ላይ አስቀመጠው። ይህ አስተያየት አይደለም ጌታዬ፣ ይህ ልምድ ነው አመነታና ጨመረ። ግን ማየት ያለቦት ግንኙነት አለ። ጁሊያን አሁን ቀስ ብሎ ዞረ። ግንባሩ እየተሸበሸበ ነበር። ምን አይነት ግንኙነት? ኬም ፋይሉን ነካ አደረገው። ከጀርባው ያሉት ስክሪኖች ተለወጡ። ምስሎች ወደ እይታው መጡ። የቆዩ ፎቶግራፎች፣ የደበዘዙ ፊቶች፣ የፍርድ ቤት ሰነዶች፣ ምንም ውጤት ያላመጡ የፖሊስ ሪፖርቶች። ጁሊያን ሁሉንም ሲመለከት መንጋጋው ጠበቀ። ከ10 ዓመት በፊት በምስራቅ በኩል አንድ ሰው አግብታ ነበር። ኬም ጀመረ። በዚያ ቤት ውስጥ 2 ልጆች ይኖሩ ነበር፣ ግን የሱ አልነበሩም። በአንድ ዓመት ውስጥ አንደኛው ከደረጃ ላይ ወደቀ። ሪፖርቱ አደጋ ነው ብሏል። ጎረቤቶች ግን ብዙ ጊዜ ጩኸት ይሰሙ እንደነበር ተናግረዋል። ቤተሰቡ ብዙም ሳይቆይ ከዚያ ወጣ። የጁሊያን ድምጽ ዝቅተኛ ነበር። ከዚያስ በኋላ? ኬም ስክሪኑን ደገመው። አዳዲስ ፊቶች ታዩ። ሌላ ከተማ ውስጥ ሌላ ጋብቻ ነበር። በድንገት የታመመ ሌላ ልጅ፣ የሆስፒታል ጉብኝቶች፣ እንደ ብልሃት ማጣት ተደርገው የተገለጹ ስምጥ ቁስሎች። መምህራን ስጋታቸውን ገለጹ፣ ግን ምንም የተረጋገጠ ነገር የለም። ከዛም እንደገና ተዘዋወሩ። ጁሊያን ትንፋሹን ቀስ ብሎ አወጣ። ስለዚህ ጥያቄዎች ሲበዙ ጥላ ትሄዳለች ማለት ነው? አዎ ጌታዬ፣ ኬም መለሰ። ስሟን በጥቂቱ ትለውጣለች። ወደ አዳዲስ ማህበረሰቦች ትገባለች። ለጉዳት የተጋለጡ ቤተሰቦችን ታገኛለች። ከዚያም ዑደቱ እንደገና ይጀምራል። ጁሊያን ምስሎቹን ተመለከተ። ምስሉ በመስታወቱ ላይ በደካማ ሁኔታ ይታይ ነበር እና ማያ፣ ኬም ራሱን ነቀነቀ፣ ከዚህ ሁኔታ ጋር ትገጥማለች። የተገለለች፣ የሚጠብቃት ማንም የለም።
በሚያምር ፈገግታ ጀርባ የተደበቀ የጭካኔ ታሪክ ያላት የእንጀራ እናት። የጁሊያን ጣቶች በጠረጴዛው ጫፍ ላይ ተቆለፉ። አንድ ሰው ቆይ እንዴት እንዲህ ይሆናል? የኬም ድምጽ ለሰለሰ። አንዳንዴ ሰዎች ማዕበል በመሆን መትረፍን ይማራሉ ጌታዬ። በመካከላቸው ባልተነገሩ ሐሳቦች የከበደ ዝምታ ሰፈነ። ጁሊያን በመጨረሻም እንዲህ አለ። ያደረገችውን እያንዳንዱን መዝገብ፣ እያንዳንዱን እንቅስቃሴዋን፣ የጎዳችውን እያንዳንዱን ሰው ማወቅ ፈልጋለሁ። እሺ ይኖሮታል፣ ኬም መለሰ። ግን ጌታዬ ራሱን ማዘጋጀት አለቡት። ያገኘናቸው አንዳንድ ነገሮች ለመስማት ይከብዳሉ። ጁሊያን ቀስ ብሎ ራሱን ነቀነቀ። ለዓመታት ከመናፍስት ጋር ስቀመጥ ነበር። ከእውነት ጋር መቀመጥ እችላለሁ። ክፍሉ ራሱ ያዘነበለ ይመስል ስክሪኖቹ በትንሹ ፈዘዙ። እናም በዛ ቀዝቃዛና ዘመናዊ ቦታ ውስጥ ያለፈው ታሪክ ችላ ሊባል በማይችል ሁኔታ ራሱን ማቀናጀት ጀመረ። የኬም ድምጽ ቀጠለ። የተረጋጋ ስልታዊ፣ እውነት በስሜት ለመሸከም ሲከብድ ሰው እንደሚናገረው አይነት ነበር። አንድ ተጨማሪ ዝርዝር አለ ጌታዬ። በመዝገባ ውስጥ ከአንድ ጊዜ በላይ የሚታይ አንድ ስም አለ። ጁሊያን ቀና አለ። የማን ስም ነው? ስክሪኑን ደግመ ልታንሸራትተው ትችላለህ? ፋይሉ ተለወጠ። አዲስ ገጽ ተከፈተ። አንድ ስም በደማቅ ፊደላት ታየ። ጄራልድ ኦኪፍ። ክፍሉ የሚዞር መሰለ። ጁሊያን ደሙ ከፊቱ ሲሸሽ ተሰማው። ለአንድ አፍታ የቢሮ ዘመናዊ ጩኸት በጆሮ ውስጥ ወደሚሰማ ደካማ ድምጽ ተቀየረ። ትንፋሹ እየተቆራረጠ ወደ ስክሪኑ ተጠጋ። አይሆንም ብሎ በሹክሹክታ ተናገረ። ይህ ሊሆን አይችልም። ኬም በትኩረት ተመለከተው። ይህንን ሰው ታውቀዋለህ? ጁሊያን ወዲያውኑ አልመለሰም። ኬም የቆየ ፎቶግራፍ ሲያወጣ አይኖቹ ስክሪኑ ላይ ተተክለው ነበር። ምስሉ ጥራት የሌለው ነበር። ከዓመታት በፊት የተነሳ ቢሆንም ፊቱ ግን የማያሳስት ነበር። ያ ጨካኝ ሰው፣ ቀዝቃዛና ባዶ አይኖች ያሉት፣ ለዓመታት የጁሊያንን ቅልፍን ሲያውክ የነበረው ፊት እሱ ነው። ጁሊያን በጎረነነ ድምጽ ተናገረ። ቤተሰቤን ያጠፋው እሱ ነው። የኬም መንጋጋ ጠበቀ። ጄራልድ ኦኪፍ የቢያትሪስ የመጀመሪያ ባል ነበር። ከመለያየታቸው በፊት ለ3 ዓመት አብረው ኖረዋል። መዝገቦች በዚያን ጊዜ ውስጥ በርካታ የቤት ውስጥ በደል ቅሬታዎችን ያሳያሉ። አንዳቸውም ግን በሕግ አልተቀጡም። ጁሊያን በጠረጴዛው ላይ ተደግፎ አንድ እርምጃ ወደ ኋላ ተንገዳገደ። ዝም ብለው አብረው አልኖሩም፣ አብረው ነው የሚያድኑት። የኬም ድምጽ ዝቅ አለ። ጌታዬ፣ እህቴ። ጁሊያን ቀጠለ። ቃላቱ እየተቆራረጠ ወጣ። ሰሊና ወላጆቼ ከሞቱ በኋላ ወደ ዘመዶች እንድትኖር ተልካ ነበር። ጄራልድ የዚያ ቤት አካል ነበር። እሱ ሲያሰቃያት ነበር። መንፈሷን ሰባብሮታል። አካሏ በእርግጥም ይተነፍስ ነበር። ልቧ ግን ቀድሞውኑ እንዴት መሞት እንዳለበት ተምሮ ነበር። የተከተለው ዝምታ የሚያፍን ነበር። ኬም በጥንቃቄ ተናገረ። ስለዚህ ቢያትሪስ እና ጄራልድ በዚህ ጭካኔ ውስጥ አጋሮች ነበሩ ማለት ነው? አዎ። አይኖቹ እየነደዱ ተመለከተ። አብረው ነው ፍጹም ያደረጉት። ኬም እይታውን ዝቅ አደረገ። እንግዲውስ ማያ በአጋጣሚ አይደለማ ወደ መኪናው የሮጠችው። ጁሊያን አንዴ በመራራነት ሳቀ። እድል ነው ወደ እኔ የፊት መብራቶች ይሳባት። ኬም ራሱን ዘንበል አደረገ። ለብቻ ተውሃለሁ። በሩ ሲዘጋ ክፍሉ በድንገት ሰፊ፣ በጣም ባዶ መስሎ ተሰማው። የጁሊያን እይታ በጠረጴዛው ላይ ወዳለው ትንሽ ፎቶ አቀና። ሰሊና በሀፍረት ፈገግ ስትል ለረጅም ጊዜ እንድትሆን ካልተፈቀደላት በላይ ሕያው ሆና ተሰማው። የሚንቀጠቀጡ እጆቹን ይዞ ፎቶውን አነሳው። ሴሊና በሀፍረት ፈገግ ስትል ለረጅም ጊዜ እንድትሆን ካልተፈቀደላት በላይ ሕያው ሆና በሚንቀጠቀጡ እጆቹ ፎቶውን አነሳው። አዝናለሁ ብሎ በሹክሹክታ ተናገረ። በጣም ዘግይቼ በመምጣቴ አዝናለሁ። አንድ ለስላሳ ድምጽ ዝምታውን ሰበረው። አንዱ የደህንነት ስክሪን በራ። ከታች ባለው የአትክልት ስፍራ ውስጥ ማማሮዝ እጽዋቱን በጣም እያጠጣች ነው ብለው ሲቀልዱባት ማያ ስትስቅ ታየች። ሳቋ ቀላል ነበር፣ ሸክም የሌለበት። ጁሊያን በዓለም ውስጥ ለዓመታት ሰምቶት የማያውቀው ድምጽ። በእጁ ካለው የሴሊና ፎቶ ወደ ማያ ፈገግታ ቀጥታ ተመለከተ። ያለፈውና የአሁኑ ተደበላለቁ። ሁለት ወጣት ሴቶች፣ ሁለት ንጹሃን ልቦች፣ አንድ አስከፊ ጭካኔ ዑደት።
እንባ ከጁሊያን ፊት ላይ ያለምንም ሀፍረት ፈሰሰ። አንቺን አላጣሽም ብሎ ለስክሪኑ በሹክሹክታ ተናገረ። ዳግመኛ በዚህ ወጥመድ አልወድቅም። እናም በዚያ ቀዝቃዛና ዘመናዊ ክፍል ውስጥ አንድ ቀላልና የሚያም እውነት ሰፈነበት። አጽናፍ ዓለም ሁልጊዜም ለ30 ትምህርቶች አይሰጠንም። አንዳንዴ ጥልቅ ቁስላችንን የሚያሳይ ምስል ይልክና በመጨረሻም እንድንፈውሰው ይጠይቀናል። በረንዳው ላይ ያለው የአትክልት ስፍራ በጨረቃ ብርሃን ተጥለቅልቆ ነበር። ከተማዋ ከስር እንዳልማዝ ምንጣፍ ተዘርግታለች። የሌሊት አየሩ የጃስሚንን የእርጥብ አፈር ሽታ ይዞ ከቅጠሎች ዝምተኛ ድምጽ ጋር እየተደባለቀ ነበር። ፋኖሶች በቀስታ ይወዛወዛሉ። በጥንቃቄ በተያዙት እጽዋት ላይ ወርቃማ ብርሃንን ይረጩ ነበር። ጥላዎቻቸውም በእብነበረድ ወለል ላይ ይደንሱ ነበር። ዓለም ተንጠልጥላ ቅርብ ሆና ለሚመጣው ነገር ትንፋሿን የያዘች ትመስል ነበር። ማያ ጠርዝ ላይ ቆማለች። ጣቶቿ የአንድን ትንሽ ተክል ቅጠሎች ይነካሉ። ልቧ ጎድን አጥንቷን ይደበድባል። ጁሊያን በጥቂት እርምጃዎች ርቆ በቀስታ ቀረበ። በዚህ ጊዜ ወዲያውኑ አልተናገረም። በመካከላቸው ያለው ዝምታ እንዲረዝም ፈቀደ። ባልተነገሩ ነገሮች የከበደ። በመጨረሻ ድምፁ ዝቅተኛና በስሜት የጎረነነ ሆኖ መጣ። ማያ፣ ስለኔ ማወቅ ያለብሽ ነገር አለ። ለምን ወደዚህ እንዳመጣውሽ? ዞር አለች። በድምጽ ውስጥ ያለውን ክብደት ለመረዳት እየሰማው ነው አለች በቀስታ። ደረቷ ጠቡብ። እህቴ ሴሌና ስሟን ታውቂዋለሽ? አጥቻታለሁ። ከዚያም አንቺ በፍርሃት ተውጠሽ እየደማሽ ስትሮጪ አየሁሽ። እሷን ባይኖችሽ ውስጥ አየኋት። ግን ከዚያ በላይ አለ። የእንጀራ እናትሽ ቢያትሪስ በአንቺ ላይ ብቻ አልነበረም የጨከነችው። እሷ የትልቅ ነገር አካል ነበረች። እኔ አምነው ከነበረው ቤተሰብ ብዬ ከምጠራው ሰው ጋር አብራ ትሰራ ነበር። አብረው ጭካኔን ፍጹም አደረጉት። አንቺ ዝም ብለሽ በአጋጣሚ የተጎዳሽ አይደለሽም ማያ። እህቴን ከኔ ከወሰዱት ጭራቆች ጋር በዚያው ሰንሰለት ውስጥ ነው የታሰርሽው። የማያ ከንፈሮች ተከፈቱ፣ ግን ቃላት አልወጡም። እጇ ሳታስበው ተነሳና የእሱን እጅ ለመያዝ ዘረጋች። ለሰከንድ ቅስፈት አመነታ። ከዚያም እንድትይዘው ፈቀደላት። የእርሷ ትንሽ እጅ ሙቀት ባላወቀው ሁኔታ መረጋጋትን ሰጠው። በቀስታ ጨመቅ አደረገችው። ጁሊያን፣ እኔ በሹክሹክታ መናገር ጀመረች። እነዚህን ሁሉ ዓመታት የተሸከምከውን ክብደት መገመት እንኳን አልችልም። እኔን ለመጉዳት ብለ እንዳልደበከኝ ያውቃለሁ። ብቻህን ለመሸከም በጣም ስለሚያምህ ነው የያዝከው። ድምፁ ተሰበረ። ይህን ሁሉ ጊዜም እሷን ለማዳን አንቺን እያዳንኩሽ መስሎኝ ነበር። ለውድቀቴ ካሳ ለመክፈል ብዬ ነበር። ራሷን በቀስታ ነቀነቀች። እንባ ባይኖቿ ውስጥ ይታያል። መጀመሪያ ላይ አዎ፣ አሁን ግን አየዋለሁ። ለራስህ ብለህ ነው የምታደርገው። ያንን በማድረግህም እኔን እያዳንከኝ ነበር። አንተ እንዴት መኖር እንዳለበት ከማያውቀው በህንጻው ላይ ካለው ብቸኛው ሰው መጠበቅ ብቻ እንጂ መውደድ እንደማይችል ከሚያስበው ሰው። ጁሊያን እጇን ጠበቅ አደረገ። ለመጀመሪያ ጊዜ እንዲህ ያለ ደካማነቱ እንዲታይ ፈቀደ። ሌሊቱ ራሱ እንደሚጠብቃቸው ሁሉ በትንሹ ወደሷ ጠጋለ። እንግዲያውስ አሁን ያለን ነገር ላንቺ የሚስማማ ነገር እውነተኛ ነው። ዝም ብሎ ግዴታ አይደለም፣ ጸጸትም አይደለም። ለራሴ እንዲሰማኝ ፈቃድ ሰጥቼው የማላውቀው ነገር ነው። ማያ በእንባ መካከል ሆና ፈገግ አለች። የረጠበውን ጸጉር ከፊቷ ላይ ያራቀች። እኔም እንደዚህ ይሰማኛል ጁሊያን። አብረን በነበርንባቸው በእያንዳንዱ ቅስፈቶች አንተ ያላስተዋልካቸው መስሎ በነበሩት እንኳን። ለመጀመሪያ ጊዜ ጁሊያን ሙሉ በሙሉ ሊያያት ፈቀደ። አይኖቹ ግልጽና እውነተኛ ነበሩ። እናም በዚያ የጋራ እይታ ውስጥ የዓመታት ፍርሃት፣ ሐዘንና ብቸኝነት መፈታት ጀመሩ። አብረው መምታትን የሚማሩ ሁለት ልቦች ብቻ ቀሩ። ለረጅም ጊዜ ቃላት አላስፈለጋቸውም። ከተማዋ ከስር ትጮኻለች፣ አበቦቹ ይወዛወዛሉ እና በዚያ በረንዳ ላይ በጨረቃ ዝምተኛ ጥበቃ ስር ጠባቂና ተጠባቂ የሚለው መስመር ሙሉ በሙሉ ጠፋ። ፍቅር ማደግ ጀምሯል፣ ሳይቸኩል ሳይገደድ፣ ነገር ግን ጽኑ፣ ሰፊና የማይቀለበስ ሆኖ። መኪናው ሌሊቱን ቀዶ አለፈ። ጎማዎቹ በረጠበው አስፋልት ላይ በሹክሹክታ ይጓዛሉ። ዝናቡ ከሰዓታት በፊት ቆሟል። አየሩ ቀዝቃዛና በእርጥብ አፈር ሽታ የከበደ ሆኗል። ጁሊያን በዝምታ ይነዳ ነበር። መንጋጋው ጠብቋል።
በውስጡ ያለውን ማዕበል ለማረጋጋት በሚመስል ሁኔታ መሪውን አጥብቆ ይዟል። ማያ ከጎኑ ተቀምጣለች። ከሞተሩ ድምጽ ጋር የሚጫነው ያልተነገረ ነገር ክብደት እየተሰማት ዝም ብላለች። በትከሻው ላይ ያለውን ውጥረት ምሽቱን ሙሉ አስተውላ ነበር። አይኖቹ ወደ ከተማው መብራቶች የሚለኩበትን መንገድ ግን አንድም ቃል አልተናገረም። በመጨረሻም እጇን ዘርግታ እጁን በቀስታ ነካችው። ጁሊያን ወዴት ነው የምንሄደው? ወዲያውኑ አልመለሰም። ድምፁ ዝቅተኛ ነበር፣ ልክ እንደ ሹክሹክታ። ጮክ ብሎ መናገር ሙሉ በሙሉ የሚሰብረው ይመስል ወደ እሷ አለ። ወደ ሰሊና። ትንፋሿ ተቋረጠ። ስሙን ታውቀዋለች። ያጣትን እህቱን፣ የሚያሰቃየውን መንፈስ፣ መጀመሪያ ሲገናኙ ፊቷን የመሰለችውን ልጅ። ከተማዋ ዳርቻ ወዳለ አንድ ትንሽና ጸጥ ያለ የመቃብር ስፍራ ሲደርሱ መኪናው ፍጥነቱን ቀነሰ። የመንገድ መብራቶች በመቃብሩ ላይ የደበዘዘ ብርሃን ይረጩ ነበር። ነገር ግን አይኖቿን የሳበው በሱ ጥንቃቄ የተሞላበት እጅ የተተከሉ የዱር አበቦች ነበሩ። አንድ ድንጋይ፣ ቀላልና ያልተጌጠ፣ እንዲህ ይላል: ሰሊና ስተርሊንግ፣ የተወደደች እህት፣ ለዘላለም የምትታሰብ። ጁሊያን ቀድሞ ወጣ። ኮቱ ጠጠሩን ይነካ ነበር። ማያ ተከተለችው። ጫማዎቿ በረጠበው መሬት ላይ በልስላሴ ይጮሁ ነበር። መቃብሩ ጋር ቆመ። ቃላቱን በቃሉ እንደሚሸመድድ ሁሉ ጣቶቹ ፊደላቱን ይነኩ ነበር። መንካቱ በሕያዋንና በሙታን መካከል ያለውን ክፍተት የሚያገናኝ ይመስላል። ከዚያም አየችው። ጁሊያን ሲያለቅስ ከዚህ በፊት አይታው አታውቅም። ያ የማይናወጥ ባለጸጋ፣ ዓለሙ በሎጂክ በቴክኖሎጂና በዝምታ የተገነባ ሰው አሁን አይኖቹ በእንባ ተሞልተዋል። እንባውም ካይኑ ወጥቶ በፊቱ ላይ ያለምንም ከልካይ እየፈሰሰ ነው። ትከሾቹ በትንሹ ይንቀጠቀጡ ነበር። ነገር ግን ማያ በደረቷ ውስጥ መንቀጥቀጥ እስኪሰማት ድረስ ይበቃ ነበር። ሳታስበው ቀረብ አለችና እጇን በክንዱ ላይ አኖረች። ሰላም ነው ጁሊያን፣ ማልቀስ ምንም አይደለም ብላ በሹክሹክታ ተናገረች። ተመለከታት። ሐዘንና ሀፍረት በአይኖቹ ውስጥ ይታዩ ነበር። ማያ እንደምጠብቃት ቃል ገብቼላት ነበር፣ ግን ልጠብቃት አልቻልኩም። ከዚያ ቀን ጀምሮ ሞቷን ተሸክሜዋለሁ። ጁሊያን ራሱን አቀረቀረና በትከሻዋ ላይ ተደገፈ። በመጨረሻም እንባው ያለምንም ከልካይ እንዲፈስ ፈቀደ። ከሰጠኋት ዓለም የተሻልኩ መሆን ፈልጌ ነበር ሲል ተናገረ። ሁሉንም ነገር ማስተካከል ፈልጌ ነበር፣ ግን ከየት እንደምጀምር አላወቅኩም። ከዚያም አንቺን አየሁሽና ገባኝ። በትክክል ለማድረግ እድል አግኝቻለሁ። አንድን ሰው ሳይሆን ለጸጸት ሳይሆን ለፍቅር ስል ለማዳን። ነፋሱ በመቃብሩ ዙሪያ የተተከሉትን የዱር አበቦች አወዛወዛቸው። እንደ በረከት ሁለቱንም ነካቸው እና በዚያ ጸጥተኛ የመቃብር ስፍራ በትዝታ ክብደትና በሩቅ መንገድ መብራቶች ለስላሳ ብርሃን ስር ሁለት ልቦች፣ አንዱ የሚቦዝን አንዱ የሚያድግ፣ እርስ በርሳቸው መጽናኛን አገኙ። ለጁሊያን ይህ አሁን መቃብር ብቻ አይደለም፣ መጀመሪያ ነው። ወደ ፔንታውሱ የሚደረገው ጉዞ ዝምታ የሰፈነበት ነበር። የከተማዋ መብራቶች በዝናብ በራሱ መንገዶች ላይ እንደ ብልጭታ ይታዩ ነበር። ጁሊያን አልተናገረም። ማያ የምሽቱን ክብደት በላዩ ላይ ሲጫነው ተሰማት። ከመቃብር ስፍራው የወጣው ሐዘንና እፍረቱ በደረቱ ላይ እንደ ጢስ ተንጠልጥሎ ነበር። አንዴ ተመለከተችው። ፊቱ ላይ ያለው ውጥረት፣ እጆቹ ላይ ያለውን መንቀጥቀጥ አየች። እናም ወደ ሕያዋን ዓለም እንዲመለስ የምትችለውን ለማድረግ በዝምታ ወሰነች። ፔንታውሱ እንደገቡ ማያ በጥንቃቄ ተንቀሳቀሰች። ና አለች በቀስታ ወደ ኩሽና እየመራችው። የሆነ ሞቅ ያለ ነገር ይገባሃል። ገንፎ ትፈልጋለህ? ጁሊያን ቅንድቡን ከፍ አደረገ። ከንፈሮቹ ጠብቀው ነበር፣ ግን አልተቃወማትም። እንድትሰራ ፈቀደላት። የሚንተከተከውን ወፍራም ድብልቅ እያማሰለች ትክክለኛውን የቅመምና የጣፋጭ መጠን ጨመረችበት። ሽታው ቤቱን በምድራዊና ሰላማዊ መዓዛ ሞላው። ማያ ሳህኑን ሰጠችው። እሱን በሚንቀጠቀጡ እጆቹ ተቀበላት። ቀስ ብለህ ብላ አለችው። ሰውነት እንዲረጋጋ ይረዳዋል። ማንኪያውን አንስቶ ቀመሰው። ሙቀቱ በደረት ውስጥ የሚሰራጭ መሰለው። ምሽቱን ሙሉ የተሸከመውን ውጥረት ጥቂቱን ሲያላላለት ተሰማው። ሳህኑን አስቀመጠ። ከዚያም ትንፋሹን አወጣ። ትከሻውም በመጨረሻ ጥቂቱን ሸክሙን አወረደ። እንዲህ ከበላው ዓመታት ሆኖኛል
ሲል በዝግታ አመነ። ምግብ ብቻ አይደለም መጽናናትም ጭምር። ማያ በተረጋገጠና በደግነት ፈገግታ ተመለከተችው። እንግዲያውስ ዛሬ ማታ ያንን እንቀይረው። ወደ መታጠቢያ ቤቱ መራችሁ። የባህር ዛፍ ጠረን ያለው ትኩስ ገንዳ አዘጋጀችለት። ወደ ገንዳው ስትመራው ክንዱን በቀስታ ነካችው። ተቀመጥ አለችው በለስላሳ ድምጽ። ተዝናና፣ እኔ ልርዳህ ጁሊያን ታዘዘ። በትኩስ ውሃ ውስጥ ተጋደመ። ለጥቂት ጊዜ አይኖቹን ጨፈነ። ነገር ግን መልሶ ሲከፍታቸው ማያ ስትመለከተው አያት። በሐዘኔታ ሳይሆን በእንክብካቤ፣ በሆነ ጥልቅና ባልተነገረ ርህራሄ ነበር የምታየው። ይህንን ሁሉ ብቻን መሸከም የለብህም ብላ በሹክሹክታ ተናገረች። በጎረነነ ድምጽ ምራቁን ዋጠ። እንዴት ብቻዬን መሸከም እንደማልችል አላውቅም። እጁን ዘርግታ የረጠበውን ጸጉር ከግንባሩ ላይ ገለል አደረገችለት። ለሆነ ሰው እድል መስጠት ትጀምራለህ። ቅስፈቱ በቅርርብ ተሞላ። ጁሊያን ከመታጠቢያው ወጣ። ውሃው በደረቱ ላይ ይንጠባጠባል። ፎጣው በወገቡ ላይ ተጠምጥሟል። አይኖቹን ከሷ ላይ መንቀል አልቻለም። እዚያ የቆመችበት ሁኔታ ትንሽ ብትሆንም የማትናወጥ መሆኗ በውስጡ ያለውን ጥልቅ ነገር ነካው። በሐዘንና በቁጥጥር ስር ለረጅም ጊዜ ቀብሮት የነበረውን ሳያስበው ወደፊት ተራምዶ በቀስታ ወደሱ ሳባትና ግንባሩን ከግንባሯ ጋር አጣበቀ። አመሰግናለሁ ሲል ተናገረ። ማያም ላለፉት ወራት በፍርሃት በቅርርብና በጋራ ስቃይ ውስጥ በውስጧ ሲገነባ በቆየው ስሜት ተገፋፍታ ከንፈሮቹን ከከንፈሮቿ ጋር አጣበቀች። መሳሳሙ መጀመሪያ ላይ ለስላሳና ጥያቄ ያዘል ነበር። ነገር ግን ወዲያውኑ እየጠለቀ ሄደ። በቃላት ሊገለጽ የማይችል ነገርን ሁሉ ተሸክሟል። ሐዘኑን፣ ናፍቆቱን፣ እርስ በርስ የመገኘትን እፎይታ። ጁሊያን ዓለም ብትጠፋ እንኳን እንደማይለቃት ሁሉ አጥብቆ አቀፋት። እንደገና ሳመችው። በዚህ ጊዜ በጽናት ነበር። እሱም ባላወቀው የራብ ስሜት መለሰላት። ትንፋሻቸው እስኪያጥራቸው ድረስ ተሳሳሙ። የአካልና የልብ ትርታቸው ተሳሰረ። መታጠቢያው፣ ገንፎ፣ ሐዘኑ ሁሉም በመካከላቸው ባለው ሙቀት ውስጥ ቀለጡ። ለዚያ ምሽት ለመጀመሪያ ጊዜ ጁሊያን ሰው በመሆኑ ብቻ ባልተጠበቀና ግልጽ በሆነ መንገድ ሕያው ሆኖ ተሰማው። ማያ ይበልጥ ተጠጋችው። እሱም ግንባሯን ሳማት፣ ከዚያም ከንፈሮቿን፣ ከዚያም እንደገና ከንፈሮቿን በለስላሳና በኃይል ሳማት። በመጨረሻም ሁለቱም ተሳስረው ወደቁ። ልባቸውም በማይፈልጉት የጋራ ምት አብሮ መምታት ጀመረ። በዚያ ግላዊና በሚንቀጠቀጥ ስፍራ ያለፈው ሐዘንና የአሁኑ ተስፋ ተጋጩ። ለራሳቸው ሁሉም ነገር እንዲሰማቸው ፈቃድ ሰጡ። ፍቅርን፣ ፍላጎትን፣ መጽናናትና ፈውስን፣ ሁሉንም ባንዴ። የውጭው የከተማ ጩኸት ቀጥሏል። ግድ የለሽና ማለቂያ የሌለው ይመስላል። በውስጥ ግን እርስ በርስ በመተቃቀፍ መጠለያን አገኙ። በማግስቱ ጠዋት የፀሐይ ብርሃን ፔንታውስ ውስጥ ፈሰሰ። ከኩሽናው የሚወጣውን እንፋሎት አበራው። ጁሊያን የመመገቢያ ጠረጴዛው ላይ ተቀምጧል። ፋይል በፊቱ ተከፍቷል። የፊቱ ገጽታ አይነበብም ነበር። ነገር ግን ማያ አሁን መለየት በጀመረችው ሁኔታ አይኖቹ ውስጥ ቁርጠኝነት ይታይ ነበር። ሳስብ ነበር አላት ወደ ውስጥ ስትገባ ቀና ብሎ እያያት። ጸጉሯ ከመታጠቢያው በመውጣቷ በትንሹ ረጥቧል። አይኖቹ አሁንም በጉጉት ፈገግታ ያበራሉ። ተሰጧለሽ፣ በምግብ በጣም ከሰዎች ጋር ባለሽ ግንኙነት ልዩ ችሎታ አለሽ። ማያ ግራ በመጋባት ራሷን ዘመም አደረገች። ተሰጡ? አዎ አለ በጽናት። ነገሮችን ሕያው ማድረግ ትችያለሽ። ቅመሞችን፣ ምግቦችን፣ ክፍሉን እንኳን ስትነኪው የተለየ ትንፋሽ ይኖረዋል። የራስሽን ልዩ ቅመሞች እንድታዘጋጂ በትክክል እንድትማሪ ፈልጋለሁ። ችሎታሽን ወስደሽ ሙሉ በሙሉ ያንቺ ወደሆነ ነገር እንድትቀይሪው። በድንጋጤ ከንፈሮቿ ተከፈቱ። እንድማር ትፈልጋለህ? ራሱን ነቀነቀ። የምግብ ዝግጅት አካዳሚ፣ በአካባቢያዊ ጣዕሞችና በዘመናዊ ዘዴዎች ላይ የሚያተኩር። በደመ ነፍስ የምታውቂውን እንዴት ፍጹም እንደምታደርጊ ትማሪያለሽ። ያ ብቻ አይደለም፣ በዚህ ከተማ ውስጥ ተጽዕኖ፣ ኃይልና መገኘት እንዲኖርሽ ፈልጋለሁ። ማያ፣ እኔ አንቺን ዝም ብዬ አልጠብቅሽም፣ እንድትነሺም እረዳሻለሁ። የደስታ ስሜት ጉሮሯን ሲያንቃት ራሷን በትንሹ ነቀነቀች። ጁሊያን፣ ይህ የሚገባኝ መሆኑን አላውቅም። ከዚህ ቤት ውጪ ራሴን እንኳን ማመን አልችልም።
ወደፊት ጠጋለ። አይኖቹ ጠንካራ፣ ድምፁ ለስላሳ ግን የማይናወጥ ነበር። ይገባሻል፣ ምክንያቱም ተርፈሻል፣ ምክንያቱም አሳቢ ስለሆንሽ፣ ምክንያቱም እኔ ከማውቀው ከማንኛውም ሰው በላይ ጠንካራ ስለሆንሽ። እኔ ዝም ብዬ ትምህርት ቤት አላስገባሽም። ማንም ዳግመኛ ሊያቃልልሽ የማይችልበት የወደፊት ህይወት ውስጥ ነው የማስገባሽ። በራስሽ መንገድ መፍጠር፣ መምራትና ማብራት የምትችይበት ቦታ። ማያ እንባ በአይኖቿ ሞላ። በጣም ብዙ ነው፣ በጣም ፈጣን ነው ማለት ብትፈልግም በአይኖች ውስጥ ያለው እውነት ዝም እንድትል አደረጋት። ምን እንደምል እንኳን አላውቅም። እሺ በይ አላት በከንፈሮቹ ላይ ትንሽ ፈገግታ እየታየ። እሺ በይና ስትወጪ ከታሪክሽ የምትሮጪ የምትፈሪ ልጅ ሳይሆን ስሟን፣ ሙያዋንና ህይወቷን የምትቆጣጠር ሴት ሆነሽ በዚህ ከተማ ውስጥ እንድትራመጂ ያደርጋለሁ። ትንፋሿን በጥልቀት ሳበች። የቃሉ ክብደት እንደ መከላከያ ካባ ሲከባት ተሰማት። እሺ አደርገዋለሁ፣ እማራለሁ፣ አንተ ትሆኛለሽ ብለህ የምታምነውን ሁሉ እሆናለሁ። ጁሊያን ጠረጴዛውን ተሻግሮ እጇን ያዛትና አጥብቆ ጨመቃት። ትሆኛለሽ ማያ፣ እኔም እንደ ጥላሽ ሳይሆን ሁል ጊዜም ባንቺ እንደሚያምን ሰው እዚያ ሆናለሁ። ፋይሉ በመካከላቸው ተቀምጧል። ወረቀቶቹ የጸዱና ህጋዊ ነበሩ። ሆኖም ግን ከወረቀት በላይ የያዙት ነገር ነበር። ማያ አስባው የማታውቀው የህይወት ድልድይ፣ ኃይለኛ፣ ሀብታምና የተከበረችና የማትፈራ የምትሆንበት ህይወት። እጁን መልሳ ጨመቅ አደረገችው። የደስታ ስሜት ከምስጋና ጋር ተደበላለቀባት። እንግዲያውስ እንጀምር አለች። ነገ ሲል ጁሊያን መለሰ። ድምፁ ለስላሳ ግን ጠንካራ ነበር። ነገ ይህች ከተማ የማትረሳትን ሴት መገንባት እንጀምራለን። እናም በዚያ ጸጥተኛ ጧት ፀሐይ ወደ ላይ ስትወጣ ማያ የነጻነትን የመጀመሪያ ጣዕም ከምኞት ጋር ተቀላቅሎ ተሰማት። በአንድ ወቅት ከማዕበል በታደጋት ሰው አማካኝነት በጥንቃቄ የተገነባ ነጻነት አሁን ደግሞ ዓለምን እንድትቆጣጠር እየረዳት ነው። ታላቁ አዳራሽ በክሪስታል መብራቶች ስር ያበራል። ለስላሳ ወርቃማ ብርሃን በሚያብረቀርቁ ወለሎች ላይ ይፈሳል። አየሩ በጉጉትና በጃስሚን በትኩስ አበቦች ጠረን የታመቀ ነበር። እንግዶች በቆንጆ ልብሶችና በዘመናዊ ሱፎች በጨዋነት ያወሩ ነበር። ነገር ግን አይኖቻቸው ሁል ጊዜ ወደ መድረኩ፣ ብርሃኑ ኮከቧን ወደሚጠብቅበት ቦታ ያመራ ነበር። ማያ ወደ መድረኩ ወጣች። መገኘቷ ኃይል ያለው ግን ቀላል ነበር። ልብሷ እንደቀለጠ ወርቅ ይፈስ ነበር። በአካሏ ላይ በጸጋና በራስ መተማመን ተቀምጧል። ፈገግ አለች። ጁሊያን የታደጋት ያቺ የምትፈራና የማትታመን ልጅ ሳቅ ሳይሆን ህይወቷን፣ ኃይሏን፣ ድምጿን ያስመለሰች ሴት ብሩህነት ነበር። ደህና መሻችሁ ስትል ጀመረች። ድምጿ የረጋ የሞቀና አዳራሹን የሚሞላ ነበር። ዛሬ ምሽት የተሰበሰብነው የተረሱትን ለማስታወስ ነው። ጩኸታቸው ለታፈነባቸው ልጆች ለመቆም፣ ተስፋ መቁረጥ በነበረበት ቦታ ላይ ተስፋን ለመትከል ነው። አይኖቿ በህዝቡ ላይ ሲዘዋወሩ ከኋላ በኩል ቆሞ በትኩረት የሚመለከታት ጁሊያን ላይ ላፍታ ቆም አሉ። ኩራቱ በግልጽ ፊቱ ላይ ይታይ ነበር። አድናቆቱም ግልጽ ነበር። በጉዟ በእያንዳንዱ እርምጃ ከሷ ጋር እንደነበር ታውቃለች። ነገር ግን አሁን ራሱን ሆኖ ሙሉ ድጋፉን ሲሰጣት ማየቷ ደረቷን በደስታ ሞላው እና ዛሬ ማታ ስትል ቀጠለች፣ በህይወት በጣም ጨለማ ማዕዘኖች ውስጥ እንኳን መነሳት እንደምንችልና የመቋቋም ኃይልን እናከብራለን፣ መፈወስ እንችላለን እና ማንም ልጅ ብቻውን የማይሰቃይበትን የወደፊት ህይወት መፍጠር እንችላለን። ጭብጨባው አዳራሹን አናወጠው። የማያ ከንፈሮች ወደ አሸናፊነት ፈገግታ ተቀየሩ። ይህንን መሰረት በገዛ እጆቿን የገነባችው ትርጉም ወዳለው ህያው ነገር ቀይረዋለች። ልክ ጁሊያን እሷን እንዳደረጋት ሁሉ በዚያ መሃል በሌላ የከተማው ክፍል በአንድ ወቅት ትፈራው የነበረው ዓለም ራሱን ማመጣጠን ጀምሯል። ቢያትሪስ በአንድ ወቅት ኩሩና ተቆጣጣሪ የነበረችው አሁን በገዛ ተግባሯ ጥላ ስር ተሸማቃለች። የመልቀቂያ ማሳሰቢያ ደርሷታል። እዳዎቿ እንዲከፈሉ ተጠይቃለች። በአንድ ወቅት ያደንቋት የነበሩ ጓደኞቿና የሥራ ባልደረቦቿ አሁን ያንሹካሹካሉ፣ ፊታቸውንም ያዞራሉ። መከቷ የነበሩት ውሸቶች ሁሉ ፈርሰዋል። ምስሉ ወደ ትንሿና ጨለማ ወደ ሆነችው ቤቷ ይሄዳል። ሳጥኖች ወለሉ ላይ ተበትነዋል። ጥቂት ያረጁ ልብሶች አልጋው ላይ አሉ። ፊቷ ከስቷል። አይኖቿም ከእንቅልፍ እጦትና
ባልወጣ ቁጣ ቀል አይኖቿም ከእንቅልፍ ማጣትና ባልወጣ ቁጣ ምክንያት ቀልተዋል። ልትቆጣጠረው የሞከረችው ዓለም አሁን ፊቱን አዙሮባታል። እሷ ልታስቆመው አትችልም። ወደ ባሉ ስንመለስ የማያ ድምጽ ያለማመንታት ይቀጥላል። መሬቱ ጠንካራ ቢሆን እንኳን የፍቅርና የእንክብካቤ ዘሮችን መዝራት አለብን። ለምንረዳው ለእያንዳንዱ ልጅ፣ ለምንነካው ለእያንዳንዱ ህይወት የወደፊቱ ብሩህ ይሆናል። የጁሊያን አይኖች ከሷ ላይ ፈጽሞ አልተነቀሉም። የቢያትሪስን ውድቀት በዝምታና በጥንቃቄ ያቀነባበረው እሱ ነበር። በጭካኔ ሳይሆን ያን ያህል ስቃይ ያደረሰችው ሴት በመጨረሻም ውጤቱን እንድትጋፈጥ ለማድረግ ነው። ቢሆንም ግን ለማያ ስለሷ አልነገራትም። ቢያንስ ለዛሬ ማታ ይህ ምሽት የሷ ነው፣ ድሏ ነው። ማያ እንደገና ፈገግ አለች። ህዝቡም ቆሞ እያጨበጨበና እየጮኸ ነበር። ብሩህ፣ በራሷ የምትተማመንና የማትፈራ ነበረች። እናም በዚያ ቅስፈት ጁሊያን ሁለቱም መትረፋቸውን አወቀ። ሁለቱም ተነስተዋል። ባለፈው ጊዜ ሊያስሯቸው የሞከሩ ጨካኝ እጆች እዚህ ቦታ የላቸውም። ቢያትሪስ የቤቷን ቁልፍ ለመክፈት እየታገለች በጠበበው መስኮቷ ከተማውን ትመለከታለች። ህይወቷ ልትቆጣጠረውና ልትረዳው በማትችለው ሁኔታ እየፈረሰ ነው። ከዚያ በላይ ግን በተስፋ የተሞላው በዓል ውስጥ ማያ ስለ ጥንካሬ፣ ስለ ድፍረት፣ ስላለፈው ነገር መነሳት ትናገራለች እና ለዚህ የፍትህና የዳግም ልደት ቅስፈት ልቡ ሲናፍቅ ከነበረው ከጁሊያን በላይ ጮክ ብሎ ያጨበጨበ ሰው አልነበረም። ዓለም ተቀይሯል። ማያም ድል አድርጋለች። እናም ለመጀመሪያ ጊዜ ጁሊያን ያንን ጸጥተኛ ፍጹም እርካታ እንዲሰማው ፈቀደ። ያለፈውን ተጋፍጧል። አሁን ሕያው ነው። የወደፊቱ ደግሞ ሰፊና ብሩህ ሆኖ ለነሱ ነው። የከተማው ሰማይ በፊታቸው ተዘርግቷል። የመብራት ወንዝ ወደ ሌሊቱ ይፈሳል። ነገር ግን የጁሊያን በረንዳ እንደ ሌላ ዓለም ነበር። ጸጥተኛ፣ ቅርብና ከታች ካለው የባህል ጩኸት ነፃ የሆነ። ፋኖሶች በእብነበረድ ወለሉ ላይ ለስላሳ ብርሃንን ይረጫሉ። ማያ ቀደም ሲል የተከለቻቸው የዱር አበቦች መዓዛ በአየሩ ላይ ይንሳፈፋል። የሌሊቱ ንፋስ በመድረኩ መብራቶች አሁንም በሚያብረቀርቀው ልብሷ ላይ የፀጉሯን ዘርፎች በፊቷ ላይ ያወዛውዛቸዋል። ጁሊያን በጥልቀት ተነፈሰ። እጆቹ ረክተዋል። አይኖቹም በሷ ላይ ተተክለዋል። አልተንበረከከም፣ አላስፈለገውም። ቅስፈቱ ስለ ትልቅ ትርኢት አልነበረም። ስለ እውነተኛነት፣ ስለ እድሜ ልክ የጋራ ስቃይና ስለ ፈውስ በዝምታ ግን በኃይል ስላደገ ፍቅር ነበር። በአንድ እጁ ቀላልና የሚያምር ቀለበት ይዟል። በሌላኛው ደግሞ ትንሽ የዱር አበባ ዘሮች ያሉበትን ጥቅል ይዟል። ድምፁ ዝቅተኛና የተረጋጋ ነበር። ነገር ግን በቃላት ሊናገረው በማይችለው ክብደት ይንቀጠቀጥ ነበር። ማያ ብሎ ጀመረ፣ እይታው ሳይናወጥ። በዚህ የኮንክሪት ዓለም ውስጥ የአትክልት ስፍራን ወደ ህይወት መለስሽ። በእኔ ውስጥም የአትክልት ስፍራን ወደ ህይወት መልሰሻል። ትንፋሿ ተቋረጠ። በአይኖቹ ውስጥ ያለውን እውነት አየች። ለማንም አሳይቶት የማያውቀውን ደካማነት። የጉዟቸው ሙሉነት አሁን ተሰማት። ማዕበሉ፣ ሳቁን፣ ፈውሱን፣ ሁሉንም በዚህ በመካከላቸው ባለው ነጠላ የልብ ትርታ ውስጥ አየችው። ቀለበቱንና አበቦቹን ይዞ ተጠጋ። ይህንን ለዘላለም እንድንተክለው እርጂኝ፣ አግቢኝ። ለአንድ አፍታ ማያ ምንም አላለችም። ዓለም የቆመ መሰለ። የሌሊቱ አየር ትንፋሹን ያዘ። ከፊቷ ካለው ሰው ጥንካሬ ጋር ሲነጻጸር በሩቅ ያለው የከተማ ህይወት ትርጉም አጣ። በአይኖቹ ውስጥ ያለው ፍቅርና መሰጠት። ከዚያም እንባ በጉንጮቿ ላይ ፈሰሰ። በለስላሳው ብርሃን ውስጥ ያብረቀርቅ ነበር። ከንፈሮቿ ተንቀጠቀጡና በስሜት ውስጥ ሆና ፈገግ አለች። እጆቿንም ወደሱ ዘረጋች። እሺ አገባሃለሁ ብላ በሹክሹክታ ተናገረች። ድምጿ በደስታ እየተቆራረጠ ነበር። ቀለበቱን በክብር ጣቷ ላይ ያደረገላትና የአበባውን ጥቅል ሰጣት። እጆቻቸውን አጣምረው አብረው ቆሙ። የዱር አበቦቹ የእድገትና አብረው የሚንከባከቡት የወደፊት ህይወት ዝምተኛ ቃል ኪዳን ነበሩ። ነፋሱ ሳቃቸውን በበረንዳው ላይ አነሳው። ለስላሳና ያልተገደበ ሳቅ ነበር። በዚያ ቅስፈት እነሱ ከእንግዲህ ያለፈው ጊዜ መናፍስት ወይም በደረሰባቸው ስቃይ የሚገለጹ አልነበሩም። እነሱ የሚገለጹት በዚህ ብቻ ነው፣ በፍቅር፣ በጥንካሬና ለዘላለም የመኖር ጅማሬ። ከተማዋን ሲመለከቱ የሌሊቱ ሰማይ የሚባርካቸው መሰላቸው። ከዋክብት እንደ ትናንሽ የዱር አበቦች በሰማይ ላይ ተበታትነዋል። አብረው የሚያሳድጉት የአትክልት ስፍራ መስታወት።
የጧቱ ፀሐይ በጁሊያን ሰፊ የገጠር ቤት ላይ ፈሰሰ። ስነ ስርዓቱ በሚካሄድበት ትልቅ ዛፍ ቅርንጫፎች ውስጥ ብርሃን ይረጫል። አየሩ በትኩስ የተቆረጠ ሳርና በዱር አበቦች ሽታ ሕያው ሆኗል። ይህም በጥንቃቄ ከተደረደሩት የሮዝና የጃስሚን ሽቶዎች ጋር ይደባለቃል። እንግዶች መሰብሰብ ጀምረዋል። የጁሊያን ታማኝ ሰራተኞች፣ በዝምታ ዓመታትን ከጎኑ የቆሙ ጓደኞች እና ከማያ ፋውንዴሽን የመጡ የቅርብ አጋሮቿ፣ የታደገቻቸው ልጆች ፊቶችና የነካቻቸው ቤተሰቦች በዝምተኛ ኩራት ያበሩ ነበር። ማያ ብቻዋን በቦታው ላይ ተራመደች። የሰርግ ልብሷ በሳሩ ላይ በቀስታ ይጎተት ነበር። እያንዳንዱ እርምጃዋ የተመጠነና የታሰበበት ነበር። የልብ ትርቷ በዙሪያው ባለው ክፍት አየር ውስጥ የሚያስተጋባ ይመስላል። አንዲት ትንሽና ቀላል ድንጋይ ባለችበት ጸጥተኛ ማዕዘን ጋር ቆመች። ድንጋዩ በጥሩ ሁኔታ የተያዘና በሚያምር ሳር የተከበበ ነበር። ጽሑፉ ሰሊና ስተርሊንግ የተወደደች እህት ለዘላለም የምትታሰብ ይላል። ማያ በቀስታ ተንበርክካ በቀዝቃዛው ድንጋይ ላይ ጣቶቿን አሳረፈች። ከዛም ከያዘችው አበባ ውስጥ ጥቂት የዱር አበቦችን አውጥታ ከስሩ ባለው አፈር ላይ ተከለች። ቀይ፣ ቢጫና ሐምራዊ ቅጠሎቻቸው በለምለሙ ሳር ላይ ደምቀው ይታዩ ነበር። ከትዝታ የሚነሳ ህይወት ሕያው ማሳሰቢያ። ግንባሯን በእጆቿ ላይ አድርጋ ነፋሱ ብቻ እንዲሰማው በሹክሹክታ ተናገረች። እሱን ስላበደርሽኝ አመሰግናለሁ። አሁን ለሁለታችንም ብዬ ወደዋለሁ። በሰላም ረፊ ትንሿ እህቴ። ድምጿ በክብርና በቁርጠኝነት ተንቀጠቀጠ። ነፋሱ በዙሪያዋ ይነፍስ ነበር። ጸጉሯን እያነሳ የአበቦቹን መዓዛ ከዛፎቹ ዝምተኛ ሹክሹክታ ጋር ይቀላቅለው ነበር። ለረጅም ጊዜ ማያ ተንበርክካ ቆየች። ያለፈው ጊዜ ክብደት፣ የአሁኑ ስጦታና የወደፊቱ ተስፋ ሁሉም ባንዴ ተሰማት። ተነስታ ልብሷን አስተካከለች። አቋሟን አቀናች። በጥልቀት ተነፈሰች። ያ የመታሰቢያና የምስጋና ተግባር ለሚጠብቃት ደስታ እንዲያረጋጋት ፈቀደች። ወደ ዋናው ቦታ ስትዞር ጁሊያን ከዛፉ ስር ሆኖ ሲጠብቃት አየችው። አይኖቹ እንግዶቹን ሲቃኙ ቆይተው በመጨረሻም እሷ ላይ አረፉ። ለስላሳ ፈገግታ ከንፈሮቹን ነካቸው። ኩራትና ፍቅር በአይኖቹ ውስጥ ይንጸባረቁ ነበር። ሙዚቃው ከፍ አለ። ይህም የሥነ ሥርዓቱ መጀመርን ያበስር ነበር። በዙሪያቸው ሳቅና ጨዋታ ይሰማል። እንግዶቹ የዕለቱ በዓል ማዕከል ወደ ሆነው ዛፍ ተጠጉ። ልጆች ትናንሽ አበቦችን ይዘዋል። ሽማግሌዎች ዝምተኛ ምርቃታቸውን ሰጡ። የጋራ ደስታ ሙቀትም በቦታው ላይ ተሰራጨ። ከዚያም በቦታው ራቅ ባለ ጠርዝ ላይ አንዲት ሴት ታየች፣ ቢያትሪስ። ልብሷ ያልተስተካከለ ነበር። በሷና በበዓሉ ውበት መካከል ያለው ልዩነት ግልጽና የማይካድ ነው። እየተጠራጠረች ቀረበች። እጆቿ በጎኗ ይንቀጠቀጡ ነበር። አይኖቿ ከዛፉ ስር ባለው ትዕይንት ላይ ተተክለዋል። ብሩህ የሆነችው ማያ፣ ኩሩ ጁሊያን፣ የእንግዶቹ ሳቅና ደስታ። እናም ለመጀመሪያ ጊዜ ልትቆጣጠረውና ልታጠፋው የሞከረችውን ህይወት በግልጽ አየችው። የደህንነት ሰራተኞች በዝምታ ወደ ኋላ አስቆሟት። በዓሉን እንድትመለከት ፈቀዱላት እንጂ ጣልቃ እንዳትገባ አደረጓት። የቢያትሪስ ፊት ባለማመን፣ በቅናትና በጸጸት ተዛባ። በአንድ ወቅት ልታስረው ከሞከረችው ደስታ በጣም ርቃ ነበር። የውድቀቷ ርቀትም በጠዋቱ አየር ላይ ከብዶ ተንጠልጥሏል። ማያ በጠርዝ በኩል ያለውን ሰው ሳታስተውል ዛፉ ስር ወዳለው ጁሊያን ቀረበች። እጆቿን በእጆቹ ውስጥ አደረገች። አይኖቿንም ወደሱ አነሳች። ዝግጁ ነኝ ብላ በሹክሹክታ ተናገረች። ድምጿ ከፍርሃት ወደ ነፃነት ባመጣት ዝምተኛ ጥንካሬ የተሞላ ነበር። ጁሊያን ፈገግ አለ። የእርሷን ፈገግታ የሚመስል ለስላሳና አፍቃሪ ፈገግታ። እንግዲያውስ እንጀምር አለ። የፍቅርን፣ የአሸናፊነትና የአዲስ ጅማሬን ክብደት ተሸክሟል። በሰሊና መቃብር አጠገብ ያሉት የዱር አበቦች በነፋስ በቀስታ ይወዛወዙ ነበር። ጋብቻቸውን የሚባርኩ ይመስላሉ። እናም በዚያ ወርቃማ የጧት ብርሃን በታላቁ ዛፍ ጥላ ስር ማያና ጁሊያን ወደ ቀጣዩ የህይወት ምዕራፋቸው ተራመዱ። ተፈውሰው ጠንክረው አብረው ለማደግ ተዘጋጅተዋል። ያለፈው ጊዜ ከሩቅ ሆኖ ሲመለከት ሊነካቸው ምንም አቅም አልነበረውም። እንቅስቃሴያቸው ቀላልና አብረው የገነቡት ህይወት ፍጹም ነጸብራቅ ነበር። መተማመንና ጸጥተኛ ደስታ የተሞላ። በዙሪያቸው ጓደኞችና ቤተሰቦች በሙዚቃው ይወዛወዛሉ። ፈገግታ ፊታቸውን ያበራል። ብርጭቆች ይጋጫሉ። የጋራ ደስታ ሙቀትም እንደ ለስላሳ ቅፍ በቦታው ላይ ሰፈነ።
ልጆች አበቦችን ይዘው እየሳቁ ይሽከረከራሉ። ሽማግሌዎች በኩራት ይመለከታሉ። አይኖቻቸው በደስታ እንባ ይሞላሉ። አንዳንዴ የበዓሉ ማዕዘን ሕይወትን፣ ቀለምንና ፍቅርን ያንጸባርቃል። ማያ በአንድ ወቅት ታውቆ በነበረው ፍርሃትና ጨለማ ተቃራኒ ነበር። ሲደንሱ ማያ የአትክልት ስፍራው ጠርዝ ጋር ወዳለው የሴሌና መቃብር ተመለከተች። የተከለቻቸው የዱር አበቦች በነፋስ በቀስታ ይወዛወዛሉ። ቀይ፣ ሐምራዊ፣ ወርቃማ ቅጠሎች በለመለመው ሳር ላይ ያብረቀርቁ ነበር። ለስላሳው ነፋስ የአበቦቹን መዓዛ ይዞ ይመጣል። ይህም ጁሊያን ላጣት እህቱና በብዙ ማዕበሎች ውስጥ ላለፈው ፍቅራቸው ዘላለማዊ ማሳሰቢያ ነበር። ጁሊያን ጠጋ ብሎ ግንባሩን ከግንባሯ ጋር አጣበቀና በሹክሹክታ እንዲህ አላት፣ አደረግሽው ማያ፣ በነካሽው ነገር ላይ ሁሉ ሕይወትን ሰጠሽ። ፈገግ አለች። የጉዟቸው ክብደት፣ የመትረፍ ድልና የእድገት ውበት እየተሰማት ነበር። አደረግነው ስትል መለሰች። አብረን አደረግነው። ካሜራው አሁን ወደ ኋላ ይሄዳል። ከዳንስ ወለሉ በላይ ይነሳል። ፀሐይ ወደ አድማስ ስትጠልቅ ወርቃማ ሐምራዊ አምበር የሆነውን ሰማይ ያሳያል። በዓሉ በሙሉ ኃይሉ ቀጥሏል። ሳቅና ሙዚቃ ከህይወት ጩኸት ጋር ይደባለቃል። በሴሌና መቃብር አጠገብ ያለው ሜዳ በዱር አበቦች ያብባል። ይህም ለመታሰቢያ፣ ለጥንካሬና ከሞት በኋላም ለሚቀጥል ፍቅር ሕያው ምስክር ነው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። ለብዙ ሰዎች እንዲደርስና እንዲማሩበት ያደርጋል። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።